ብዙዎቻችን ክሮምን በየቀኑ እንጠቀማለን። ነገር ግን ምናልባትም ክሮም ከሚያደርጋቸው ነገሮች ወይም ካሉት ፊቸሮች አጠቃላይ ምናልባት 10% እንኳን ላንጠቀማቸው እንችላለን። እንግዲህ በጣም ብዙ ሰዓታችንን ክሮም ላይ የምናጠፋ ሰዎች አለን። ያው ዲጂታል ኦፊሳችን ነው ማለት እንችላለን። እዛው ላይ እናነባለን፣ እንሰራለን፣ እናጠናለን፣ ሪሰርች እናደርጋለን። ኮንቴንቶችን እዛው ላይ እናያለን። ኮሚኒኬሽናችን ቻት የምናደርገው እዛው ላይ ይሆናል። ቢዝነሶቻችንን እዛው ላይ ቢውልድ እናደርጋለን። ይሄን ሁሉ የምንሰራው እዚሁ ክሮም ወይም የሆነ ማንኛውም የመረጣችሁት የሆነ ብራውዘር ይኖራል እዛ ብራውዘር ላይ ነው። ብራውዘር እንዴት እንደሚሰራ ውስጡ ምን ምን ፊቸሮች እንዳሉ አጠቃላይ ያሉት ነገሮች ምን ምን ናቸው የሚለውን በደንብ አድርጎ ማስተር ማድረግ የራስን ታይም የራስን ስራ ፈጠን ማድረግ ስማርት መሆን ወይም በጣም ምርታማ መሆን ነው ብዬ ስላሰብኩኝ ይህን ቪዲዮ አዘጋጅቼላችኋለሁ። በዚህ ቪዲዮ አጠቃላይ አሉ የምላቸውን በጣም ያስፈልጓቸዋል የምላቸውን የጉግል ክሮም ስለ ጉግል ክሮም ማወቅ ያለባቸው ነገሮች አካትቻለሁ። ምን ምን ሂድን ፊቸሮች አሉት፣ ለፕሮዳክቲቪቲ የሚጠቅሟችሁ ጉግል ላይ ኢንቴግሬት የተደረጉ ቱሎች ምን ምን ናቸው፣ ከኤአይ መምጣት ጋር የተጨመሩ ኤአይ ፊቸሮች ምን ምን ናቸው፣ ታብ ማናጅመንት ላይ እንዴት ማኔጅ እናደርጋለን ታቦቻችንን፣ ሴኩሪቲ፣ ኤክስቴንሽን ከሪሰርች ወርክ ፍሎው ጋር እንዲሁም አድቫንስድ የሆኑ የብራውዚንግ ቴክኒኮችን በሙሉ እናያለን ማለት ነው። ይህን ቪዲዮ እንደጨረሳችሁ የክሮም ፓወር ይዞር ሆናችሁ እንደምትወጡ አልጠራጠርም። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ እንጀምር። ኦኬ፣ በመጀመሪያ የምናየው የክሮም ወርክ ስፔስ ወይም ኢንተርፌሱ ምን ይመስላል የሚለው ነው። ክሮም ኢንተርፌስ የሚባለው አጠቃላይ የክሮም ዴስክቶፕ ነው። እንደምታዩት የመጀመሪያው ከላይ ያሉት እነዚህ ጋር ታቦች ናቸው። እነዚህ የፈለጋችሁትን ያህል ታብ ክሬት ማድረግ ትችላላችሁ። ታብ ብዙ ናቸው። እንደ ራሙ የኮምፒውተራችሁ ራም ብዛት መጨመር የምትችሏቸው ናቸው። እነዚህ ኒውታብ እያላችሁ የምትጨምሯቸው ናቸው። ከነሱ እንደምታዩት ደግሞ ይሄ አድሬስ ባር አለ እዚህ ጋር ማለት ነው። አድሬስ ባር ወይም ደግሞ ኦምኒቦክስ ይባላል። ኦምኒቦክስ በጣም ብዙ ፊቸሮች አሉ የሆነ ነገር ሴርች ከማድረግ በፊት እነሱን እያንዳንዱን እናያለን። እዚህ ጋር እንደምታዩት ደግሞ የቱል ባር ናቸው። የተለያየ ሴክሽን አላቸው። እዚህ ጋር ለምሳሌ የኤክስቴንሽን ሴክሽን አለ። የተመሳሳይ እንደ እኔ ላይ በዛም እኔም በላይ ሊሆን ይችላል የእናንተ ምን ያክል ኤክስቴንሽን ትጠቀማላችሁ የሚለውን ነው የሚያሳየው። እዚህ ጋር ያስቀምጣችኋቸውን የፈለጋችሁትን እዚህ ጋር ማስቀመጥ ትችላላችሁ፣ አለማስቀመጥም ትችላላችሁ። እዚህ ጋር የምትለዩት ደግሞ የክሮም ፕሮዳክቲቪቲ ቱሎች ናቸው። እነሱም እዚህ እንዳይቀመጡ ማድረግ ትችላላችሁ። ከዛ በመቀጠል እዚህ ጋር የምታያቸው ደግሞ ቡክማርክ ፎልደሮች ናቸው። ፎልደር እዚህ ጋር የምናስቀምጣቸው ናቸው። እንዴት እንደምናደርግ እናያለን እነሱንም። ከዛ በተጨማሪ ይሄ ሴርቹ ኦምኒቦክስ ነው። ተመሳሳይ ከዚህ ጋር ነው፣ ሴርች ማድረጊያ ነው። እዚህ ጋር ፍሪኩዌንትሊ እንትን የምትሏቸው ነገሮች አሉ። እዚህ ጋር ያው የጉግል ፊቸር ስለሆነ የጉግል ፕሮዳክቶች ምናምን ይኖራሉ። እነሱን አክሰስ ማድረግ ከፈለጋችሁ ታደርጋላችሁ። እዚህ ጋር የጉግል አካውንታችሁ ምናምን አለ። እዚህ ጋር አካውንት ሴክሽን አለ፣ የተለያዩ የጉግል ፕሮፋይሎች የምታስቀምጡባቸው። ከዛ በተጨማሪ ይሄ ሴክሽን እንደ አዲስ ሪአሬንጅ መሆን ይችላል። አንደኛ እዚህ ገብታችሁ ከስተማይዝ ፕሮፋይል ማድረግ ትችላላችሁ። አለበለዚያ እዚህ ገብታችሁ ከስተማይዝ ማድረግ ትችላላችሁ። ምንድነው ጥቅሙ? ይሄ ለምሳሌ ይሄኛውን ምንድነው የምትፈልጉትን የፈለጋችሁትን ለምሳሌ ላይት ማድረግ ትችላላችሁ፣ ዳርክ ማድረግ ትችላላችሁ። ከስተማይዝ ማለት ነው። ክሮማችሁ ምን ይምሰል የሚለውን የምታደርጉበት ነው። እዚህ ጋር የቱልባር ሴክሽን አለ። ቱልባር ላይ እንግዲህ እዚህ ጋር የምትፈልጓቸውን ቱሎች ታስቀምጣላችሁ። ለምሳሌ እዚህ ጋር ያሉት ይታያችሁ ከሆነ ለምሳሌ ሆም የምትላለች እዚህ ጋር እሷ አትኖር ብዬ ካሰብኩኝ ማጥፋት እችላለሁኝ። እዚህ ጋር ለምሳሌ እቺ ቱል አለች እዚህ ጋር ኢቨን ቡክማርኮቹ ይሄን አይኑሩ ብዬ ካሰብኩኝ ቡክማርኮቹን እንደዚህ አድርጌ ማጥፋት እችላለሁኝ። ሁሉንም ነገር ማለት ነው። እዚህ ጋር ሴርች ዊዝ ጉግል ምናምን የሚሉትን ትራንስሌት የሚሉት እነዚህ ሁሉ ማጥፋት እችላለሁ ማለት ነው። ግን ሁሉም ጥቅም ስላላቸው ነው እዚህ ያስቀመጥኳቸው። እያንዳንዱን እኔ ማለት ነው በቅደም ተከተል ኢንተርፌሱ እንዳጠቃላይ ይህን ይመስላል የሚለውን ያዙልኝ። ኦኬ ሌትስ ኮንቲኒው። ቀጣይ የምናየው ስለ ታብ ነው። ታብን ማስተር ማድረግ ማለት ነው። እንግዲህ ታብ የሚባሉት ቅድም እንዳልኳችሁ እነዚህ ጋር ልክ አንድ መጽሐፍ ብላችሁ ብታስቡት ላይክ የመጽሐፍ ፔጆች ብላችሁ መውሰድ ትችላላችሁ። እነዚህ ናቸው ታብ የሚባሉት ማለት ነው። ይሄ ዊንዶው ከሚባለው ይለያያል። ዊንዶው ማለት እዚህ ጋር እንደምታዩት ኒው ዊንዶው ወይም ኮንትሮል ኤን ስትሉት ነው። አዲስ ታብ እዚህ ጋር ሆናችሁ አዲስ ታብ ክሬት ለማድረግ ኮንትሮል ቲ ብትሉ ይኸው እንደምታዩት ኮንትሮል ቲ አዲስ ታብ ይከፍትላችኋል። ዊንዶው ከሆነ የምትፈልጉት እዚህ ጋር ኮንትሮል ኤን ወይም ደግሞ ይቺ ማለት ነው እዚህ ጋር ይታያችኋል። ኒው ዊንዶው አዲስ መጽሐፍ እንደማለት ነው ማድረግ ትችላላችሁ። አለበለዚያ ድራግ ብታደርጉት ይሄን አዲስ ሆኖ ይወጣላችኋል ማለት ነው። ኮንሴፕቱ ሀሳቡ ያ ነው። ታብ የሚባለውን ማስተር እናድርግ ማለት ነው። አሁን ኦኬ ታብ ማለት ይሄ ነው ካልን እንግዲህ
የመጀመሪያው የምናደርገው ታብ ላይ የምናያቸው ፊቸሮች ስፕሊት ፊቸር ነው። ስፕሊት አዲስ የመጣ ነው። ስፕሊት ቪው ታብ ይባላል። ስፕሊት የሚባለው ይሄ ነው። የትኛው ነው? እዚህ ጋር ትታያቸዋለች። አር ታብ ቱ ኒው ስፕሊት ቪው ምትል። ስፕሊት ቪው ምንድን ነው? ሁለት ታቦችን በአንድ ማየት መቻል ማለት ነው። ለምሳሌ እኔ እዚህ ጋር ሆኜ ወይም ለምሳሌ ጥቅሙ ለምንድን ነው? ይሄ ሁለት ለምሳሌ እኔ ዩቲዩብ ቪዲዮ እያየሁ ነው። በጎን የሆነ ኖት ቶኪንግ ለምሳሌ እቺ ዶክመንት እኔ እዚህ ጋር ኖት መያዝ ፈልጋለሁ። ይሄኛው ደግሞ ዩቲዩብ ነው። ነገር ግን ዩቲዩብ ሳይ ያኛው አይታየኝም። ሁለት ዊንዶው ሊሆንብኝ ነው። ስለዚህ ምን ማድረግ እችላለሁ? እዚህ ጋር እመጣለሁ። ኒው ታብ አር እዚህ ጋር ይታያቸዋል። አር ታብ ኒው ስፕሊት ቪው የሚለውን ነካለሁኝ። ከዛ ውስጥ ኖቴ ነው የምፈልገው። እዚህ ጋር ሊስት የሚያደርግላችሁ እዚህ ውስጥ ያሉትን ታቦች ነው። ለምሳሌ ይሄን ነካዋለሁኝ። ይችን ኖቴን አመጣልኝ እና በአንድ ደራረባቸው ማለት ነው። አንድ ዊንዶው ላይ አንድ ታብ ላይ ሁለት የተለያዩ ነገሮችን ማድረግ ቻለ ማለት ነው። እዚህ ጋር እኔ ኖቴን ቪዲዮን እየነካሁኝ እንዲህ እያደረኩኝ ኖቴን መውሰድ እችላለሁ ማለት ነው። ሁለት ላይ ከዛ ደግሞ ሌላ እያነበባችሁ ሊሆን ይችላል። አሁን ለምሳሌ ይህን መጽሐፍ እያነበባችሁ ነው እንበል። ይህን መጽሐፍ እያነበባችሁ አሁንም ኖት ፈለጋችሁ ስፕሊት ቪው ታስገቡታላችሁ። ከዛ ያንን የፈለጋችሁትን ታስገቡታላችሁ ማለት ነው። ለምሳሌ ጀሚናይን በጎን ማድረግ ፈለጋችሁ እዚህ ጋር የሚያላችሁን እዚህ እየጠየቃችሁ ማንበብ ፈለጋችሁ እንዲህ አይነት ፊቸሮችን በአንድ የያዘ ነው ማለት ነው። ኦኬ ዛት ኢዝ ኢት። ይሄ ስፕሊት ፊቸር ይባላል። ከዛ ለመውጣት ምን ታደርጉታላችሁ? ክሎስ ሌፍት ቪው ወይም ደግሞ ራይት ቪው ወይም ደግሞ ሰፓሬት ቪው ትሉታላችሁ ለመለያየት ማለት ነው። አንዱን ለማጥፋት ልክ እንደዚህ ለምሳሌ ይሄን ለማጥፋት ምን ትሉታላችሁ ማለት ነው። እዚህ ጋር ክሎስ ሌፍት ቪው፣ ይሄኛውን ለማጥፋት ራይት ቪው፣ ለመለያየት ደግሞ እንደዛ አድርጋችሁ ትበትኑታላችሁ። እነዚህ ቪዲዮዎች እና እንትኖችንም እንደዛው ስፕሊት እዚህ ጋር አሬንጅ ስፕሊት ቪው የሚለውን ሰፓሬት ቪው ብዬ እመጣለሁ ማለት ይሄ ስፕሊት ቪው ይባላል። ሌላኛው ዊንዶውን እንግዲህ ያልኳችሁ ነው። የተለያዩ ቪዎችን እንትን ይላችኋል። እዚሁ ታብ ላይ ሌላ ማድረግ የምትችሉት እነዚህ ሁሉንም ማድረግ ትችላላችሁ። ለምሳሌ አርታብ ቱ ኒው ግሩፕ ነው። ሌላኛው ከታብ ጋር ማወቅ ያለባችሁ ግሩፕ ነው። ለምሳሌ ተመሳሳይ ፊቸሮች እነዚህን በአንድ ዩቲዩቦችን በአንድ ከዛ ወይም ይሄ እነዚህ ተመሳሳይ አይዲያ ናቸው ብዬ ባስብ አዲስ ኒው ግሩፕ ላይ ባስገባቸው ምንድነው ማድረገው? አዲስ እላለሁ አርታብ ቱ ኒው ግሩፕ። የግሩፑ ስም ምንለዋለሁ? ለምሳሌ ማትስ ብዬ ላስበው ወይም ደግሞ ኮዲንግ ወይም ደግሞ ወርክ እየሰራው ነው እና ስራ ላይ ብዬ ይሄን አደረው። ይሄ አንድ ታብ ግሩፕ ሆነልኝ ማለት ነው። እንደ ፎልደር ብላችሁ ማሰብ ትችላላችሁ። እዚህ ውስጥ የፈለጋችሁት መጨመር ትችላላችሁ። ይሄንንም መጨመር ትችላላችሁ። ይገባል። ይሄንንም ትጨምሩታላችሁ። ይሄንንም ትጨምሩታላችሁ። ይሄንንም ትጨምሩታላችሁ። ይሄንንም ትጨምሩታላችሁ። ለምሳሌ ይሄንንም ትጨምሩታላችሁ ማለት ነው። አሁን እንደምታዩት ይኸው ይቺ ላይ የምትታያችሁ አንድ ግሩፕ ውስጥ ነው። ይሄ ጥቅሙ ምንድነው ስትሉኝ አዲስ ታብ እንደዚህ አድርጋችሁ ስብስብ ለማድረግ ወርክ የምትባል ግሩፕ ውስጥ ስትነኳት ስብስብ ታደርግላችኋለች። ስትነኳት እናንተ አዲስ ታብ ከፍታችሁ እዚህ ጋር የራሳችሁን አዲስ ስትፈልጉ ማለት ነው ማድረግ ትችላላችሁ። ለምሳሌ ማቴማቲክስን ሰምቲንግ የሆነ ሴርች የምታደርጉት ይሄኛውን ደግሞ ምን አደርጋለሁ ሌላ ታብ ለምሳሌ ይሄኛውን ደግሞ ስተዲ ብዬ ላስበውና ሌላ ታብ ግሩፕ ማድረግ ይችላለሁ ማለት ነው። ይሄን ወርክ አልኩት። ይሄኛውን ደግሞ ለምሳሌ ስተዲንግ ብዬ ባስበው ልክ እንደዚህ እነዚህ አሁን እዚህም ሌላ ታብ ከፍትና አዲስ ታብ ከፍታለሁ ማለት ነው። አያችኋቸው እነዚህ ብዙ ናቸው። አንድ ሁለት ሶስት ወደ ሶስት ታቦች ምን ውስጥ ማለት ነው ስተዲንግ ውስጥ ኮንስትሬት ለማድረግም አይከብድም። አያችሁት? ይሄንንም መጨመር ነው። የሆነን ታብ ወደዛ ለመጨመር ምንድነው የምታደርጉት? ድራግ አድርጋችሁ ማስገባት። ለምሳሌ እዚህ ባዶ አለች፣ እሷንም ድራግ አድርጌ እዚህ አስገባታለሁ። ኮንስትሬት ታደርግ ሙሉ ሆነ። አሁን እዚህ ታብ ግሩፕ ስንት አለኝ ማለት ነው? ወርክና ስተዲንግ። ለምሳሌ ደግሞ ኢንተርቴንመንት የሚል አዲስ ክሬት ማድረግ ፈለኩኝ። ኢንተርቴይን ብዬ ሳምቲንግ ሴርች ላድርግ እና እሱ ለምሳሌ ኒው ግሩፕ ውስጥ አስገብቼ ኢንተርቴይንመንት ብዬ ይሄ ደግሞ አዲስ ታብ ነው። አሁንም ከኢንተርቴይንመንት ጋር የማገኙ የተለያዩ ሴርች ማድረጋቸውን እዚህ ያስገባቸዋል ማለት ነው። ቀይ እንደምታይ እነዚህን ከለራቸውንም መስጠት ይቻላል። አያችኋቸው? አሁን ሁለት ግሩፕ አለኝ። ሁለት ታብ ግሩፖች አሉ ማለት ሶስት ግሩፖች አሉ ማለት ወርክ ስተዲንግ እና ኢንተርቴይንመንት። ወርክን ሳረገው ይሄ ሁሉ ይመጣል። ስተዲንግ ሳረገው ይሄ ሁሉ ይመጣል። ኢንተርቴይንመንት ሳረገው እነዚህ ይመጣሉ ማለት ነው። እኔ አሁን ወደ ወርክ ከሆነ የፈለኩት ወደ ወርክ እመለሳለሁ ማለት ነው። ይሄ ታብ ግሩፕ ይባላል። በጣም ታባችሁ ሲበዛ ተመሳሳይ የሆኑ እንትኖቻችሁን በአንድ ለማከማቸት ይጠቅማችኋል፣ ታቦቻችሁን ማለት ነው። እንግዲህ የፈለጋችሁትን ያህል ታብ ራማችሁ ካልጨረሰ 100 200 ታብ 4 ጂቢ ከሆነ እንኳን ትንሽ ከ10 በዛ ካለ ርር ማለት ይጀምራል። ነገር ግን ከፍ ያለ 8 ጂቢ 16 ጂቢ እየጨመረ ሲሄድ 100 ከዛም በላይ እስከ 1000 ሊይዝ ይችላል። በነገራችን ላይ ሊሚት የለውም። ምን ያክል ታብ የሚል ሊሚት የለውም ክሮም። ነገር ግን ያው የኮምፒውተራችሁ አቅም ነው የሚወስነው ማለት ነው። ይሄ አንዱ ነው ታብ ግሩፕ ጋር ያለው ነው።
ሌላው እንግዲህ እንደዚህ ታባችሁ ሲበዛ ፋይንድ ማድረግ የሆነ እንትናችሁ ሊጠፋ በጣም ብዙ ታብ ሲሆንባችሁ ስፔሲፊክ የሆነች እንትንን መፈለግ ሊከብዳችሁ ይችላል። ሶ ኮንትሮል ሽፍት ኤ ብላችሁ እንደዚህ ብታደረጉ እዚህ ጋር ኮንትሮል ሽፍት ሴርች ታቦችን ሴርች ማድረጊያ ነው። ሶ የፈለግኩትን ለምሳሌ እኔ ቴረንስ ሆነ የፈለግኩት ቴረንስ ስል የፈለግኳትን ትመጣለች ማለት ነው። ሴርች አድርጌ ማግኘት ይችላለሁ ማለት ነው። አያችሁታ? ይሄ ከታቦች ጋር ያለው ነገር በሙሉ ይሄን ይመስላል ማለት ነው። ከዚሁ ከታብ ጋር ተያይዞ ደግሞ እዚሁ ከኦርጋናይዜሽን ጋር በተያያዘ ከታብ ቀጥለን የምናየው ደግሞ እዚህ ጋር ቡክማርክ ፎልደሮች ነው። ቡክማርክ ፎልደሮች ደግሞ ልክ እንደዚህ አክቲቭ ታቦችን ሳይሆን እዚሁ ብራውዘራችን ላይ ወደ ልክ እንደ ኮምፒውተር ላይ ፎልደር እንደማለት ነው። ነገር ግን እዚሁ ኮምፒውተራችን ላይ የተለያዩ ሳይቶችን የምናስቀምጣባቸው ፎልደሮች ናቸው። ለምሳሌ የጆብ ሳይቶችን እዚህ ጋር አስቀምጫለሁ። በጣም ብዙ ናቸው። እዚህ ጋር አስቀምጣቸው ኤኒታይም እዚህ ጋር መጥቼ የምፈልገውን ክሊክ አደርጋለሁ። ማስታወስ አይጠበብኝ ምናምን ማለት ነው። ኤአይ ቱሎችን ለምሳሌ እዚህ አስቀምጣለሁ። ለምሳሌ ኤአይ ሪሶርሶችን በጣም ብዙ ሪሶርስ ሳገኝ እዚህ አስቀምጣለሁ። ኤአይ ቻት ቦቶችን እዚህ ጋር አስቀምጣለሁ። ቪዲዮ የሚሆኑኝን እዚህ ኤአይ ኦዲዮ እንዲህ እያደረኩኝ አያችሁት አይደል? እነዚህን በዚህ መልኩ ኦርጋናይዝ አደርጋለሁ ማለት ነው። ስቶሬጅ ይይዛሉ። ነገር ግን በዚህ መልኩ ኮርሳችሁ በዚህ መልኩ ዩቲዩበሮች ምናምን እንደዚህ የተለያየ ነገር ፋይላችሁን እዚሁ ክሮም ላይ አሬንጅ ማድረግ ትችላላችሁ። ይሄ እንግዲህ በጣም ብዙ ነው። እስከዚህ መሄድ ይችላል፣ ኤክስቴንድ መሆን ይችላል። ነገር ግን ይሄ እንዳይታያችሁ ክሊን እንዲሆን ከፈለጋችሁ እንዳይታያችሁ ማድረግ ትችላላችሁ። የት ላይ መታችሁ ለምሳሌ ክሮም ይሄ እንዳይታያችሁ ከፈለጋችሁ ታደርጋላችሁ ማለት ነው። እዚህ ጋር ትመጣላችሁ። አሁንም ከስተማይዝ የሚለው ላይ ትመጣላችሁ። ታብ የሚለውን ትነኩታላችሁ። እዚህ ጋር ቱልባር የሚለውን ትነኩታላችሁ። እዛ ሄዳችሁ ቡክ ማርክ የሚለውን ትፈልጉና ታደርጉታላችሁ ማለት ነው። ቡክ ማርክ ይታያችኋል እዚህ ጋር እነሱን እንደዚህ ታደርጋላችሁ። በመቀጠል ደግሞ የምናየው ጉግል ክሮም ላይ ያሉ የፕሮዳክቲቪቲ ፊቸሮች ናቸው። ወይም ደግሞ እዚህ ጋር ማሳያችሁ ማለት ነው። እዚህ ጋር ይታያችኋል አይደለ? እነዚህ መጀመሪያ ኤዲት እናድርገውና ከስተማይዝ ቱልባር ላይ ነው የሚቀመጡ። እንደምታዩት ቱልባር ላይ ትገባላችሁ ወደ ታይ። እዚህ ጋር ሄዳችሁ የምትፈልጓቸውን ዋና ዋና የሚባሉትን እኔ አብርቼ ላሳያችሁ። ለምሳሌ ቡክማርክ አለ፣ ሪዲንግ ሊስት ያስፈልጋል። ሜይ ቢ እዚህ ጋር ቱልስ ኤንድ አክሽንስ የሚሉት አሉ አይደለ? ፕሪንት፣ ሴርች ዊዝ ጉግል ሌንስ፣ ትራንስሌት፣ ኪውአር ኮድ ካስፈለገ፣ ካስት፣ እነዚህ ሪዲንግ ሞድ፣ ኮፒ ሊንክ፣ ሴንድ ቱ ዩር ዲቫይስ፣ ታስክ ማናጀር፣ እነዚህ ፊቸሮች ፕሮዳክቲቪቲ ቱልስ ይባላሉ። ቱሎች ናቸው። በጣም ጸደይ ናቸው። እኔ ወዳቸዋለሁኝ። እንዴት እንደሚሰሩ ላሳያችሁ። በኋላ ላይ መታችሁ እዚህ ጋር በጣም እንትን የሚያሰለቻችሁ ከሆነ እዚህ ጋር ማጥፋት ብቻ ነው። ለምሳሌ ይሄ እዚህ ጋር እንትን ታስክ ማናጀሩ እንትን ካላችሁ እዚህ ጋር ስታጠፉት ይኸው እንደምታዩት ይጠፋል። ይችም እዚህ ጋር እንደምታዩት ስትላችሁ እዚህ ጋር እንትን ስታደርጉ እየጠፋላችሁ ይሄዳሉ ማለት ነው። ለአሁን ለማሳየት ሁሉንም ላብራቸው ማለት ነው። ኦኬ እንትን እንላለን። የመጀመሪያው እዚህ ጋር ማሳያችሁ ይችኛይቱ ናት። ይቺ ምንድናት? ታስክ ማናጀር ትባላለች። ታስክ ማናጀር ስትነኩ ይሄ ዊንዶ ነው የሚከፍትላችሁ። ይሄ ዊንዶ የሚያሳያችሁ እንደምታዩት አሁን ላይ ከረንትሊ ዝ ብራውዘር ውስጥ ያሉ ፕሮሰሶችን ነው የሚያሳያችሁ። ለምሳሌ ታብስ ኤንድ ኤክስቴንሽን ይላችኋል። ኤክስቴንሽንም ሊሆን ይችላል፣ ታብም ሊሆን ይችላል። ከነሳይዙ ማለት ነው። ለምሳሌ እዚህ ጋር ሙሉ ነው ይታያችኋል። እዚህ ጋር የተቀመጡት ታቦች በሙሉ እዚህ ያሉ ሌሎች ፕሮሰሶችን ጨምሮ ከዛ በኋላ ሚሞሪ ፉትፕሪንታቸው ምን ያህል ሚሞሪ ወስድ ይዘዋል አሁን ላይ ሲጨናነቅባችሁ የትኛው ብዙ እንደበላ መታችሁ እዚህ ጋር ማየት ትችላላችሁ ማለት ነው። የሲፒዩ ፕሮሰስ፣ የኔትወርክ ፕሮሰስ አይዲው ምንድን ነው? እንግዲህ በኦፕሬቲንግ ሲስተም ላይ ከዚህ ቀደም የሆነ ክላስ ላይ ኦፕሬቲንግ ሲስተም ክላስ ነበረ። ፕሮሰስ አይዲ ያለ ፕሮሰስ የሚባል አይዲ ኮምፒውተራችሁ ላይ ረን የሚያደርግ እያንዳንዱ ፕሮሰስ ወይም አፕ የራሱ አይዲ ያለው እሱ አለ ማለት ነው። ኦኬ ይሄ ምን ይባላል? ታስክ ማናጀር ይባላል። ይሄን የሚያሳያችሁ ይሄ ብራውዘራችሁ ላይ ነው። የፒሲያችሁም ታስክ ማናጀር አለ አይደለ? ልክ እንደዛ ማለት ነው። ስፔሲፊካሊ ብራውዘር ከሆነ የፈለጋችሁ ወደዚህ ትመጣላችሁ። ኦል ታስክ ስትሉ ሁሉንም ያሳያችኋል ማለት ነው። ይሄ ምን ይባላል? ታስክ ማናጀር ይባላል። ኦኬ ቀጣዩ ደግሞ ይችኛይቱ ናት። ይችኛይቱ ደግሞ ምንድነው? ሴንድ ዱ ዲቫይስ ዩር ዲቫይስ ይላል። ለምሳሌ ወደ እኔ አሁን እዚህ ሳይት ላይ ቢሆን እና ይሄን ሳይት ወደ ዲቫይስ ወደ ሞባይል መላክ ብፈልግ ቀጥታ ይመጣልኛል ማለት ነው። እንደ ሜሴጅ ሆኖ ከላይ ይሄን ስነካው ይኸው እንደምታዩት ሳምሰንግ ፎን አክቲቭ ነው ይላችኋል። ልላከው እያለኝ ነው። አዎ እለዋለሁ። አሁን ቀጥታ ልኮታል ማለት ነው። አሁን ይኸው ስልኬ ላይ ይመጣል ማለት ነው። ስልኬ ላይ ይሄንኑ ሳይት ይኸው መጣ ማለት ነው። ይሄንኑ ሳይት ከፍቼ ማየት እችላለሁ ማለት ነው። በጣም አሪፍ ነው ለቅለት። በፊት ብሉቱዝ ወይም ደግሞ በቴሌግራም ልከን ምናምን የሆኑ ነገሮችን አቅሎታል ማለት ነው። ሴንድ ቱ ዩር ዲቫይስ የሚለው ሌላኛው ሎኬሽን ነው። ይችኛው ኮፒ ሊንክ የምትባለው ሎኬሽን ነው። ለምሳሌ ይሄን ሎኬሽን ሸር ማድረግ ብፈልግ መጥቼ ይሄን ኮፒ አድርጌ ምናምን ነው አይደለ? አሁን ላይ ግን እዚህ ካለች ቀጥታ ኮፒ ስትሏት ይሄ ሊንኩ ኮፒ ያደረገች ማለት ነው። ወደምትፈልግበት ቦታ ሄዳችሁ መላክ ብቻ ነው የሚጠበቅባችሁ ማለት ነው። ይቺ ምን ትባላለች? ኮፒ ሊንክ።
ሌላኛይቱ እቺ ደግሞ ካስት ናት። ሌላ ስክሪን ላይ ትልልቅ ስክሪኖች ላይ ካስት ማድረግ ብትፈልጉ እዚህ ጋር ሶርሱ ይመጣላችኋል። እዛ ጋር ታደርጉታላችሁ። አሁን ሶርስ የለም። ካስት ወደ ቲቪ ሊሆን ይችላል፣ ወደ ፕሮጀክተሮች ሊሆን ይችላል። ካስት የምታደርጉበት ነው። ይሄ ደግሞ እችኛይቱ ኪውአር ኮድ ነው። ለምሳሌ ለዚህ ስፔሲፊክሊ ለዚህ ሊንክ እኔ አሁን ለከፈትኩት ዌብሳይት ወይም ደግሞ ለዚህ ሊሆን ይችላል ኪውአር ኮድ ልላክ ያስፈልገኛል ብዬ ባስብ መጣና ኪውአር ለዋለው ዳውንሎድ ማድረግ ነው። ይሄ በምስልም ያደርግልኛል ከፈለኩኝ፣ ወይም ሊንኩን ይኸው ዳውንሎድ ያደርግላችኋል ማለት ነው። ይቺ ኪውአር ኮድ ኦን ደ ፍላይ ክሬት ማድረጊያ ናት ማለት ነው። ሌላኛው ፕሪንት ነው። ይሄ ፕሪንት ለፈለጋችሁበት ቦታ ይሆናል። ለምሳሌ ይሄን ፔጅ ከሆነ የፈለጋችሁት ይኸው እንደምታዩት አሁን ወደ ስንት ፔጅ ነው? ወደ ሙሉ ፔጁን ፕሪንት ማድረግ ፈለኩኝ። እዚህ ጋር የፕሪንት ፊቸሮች ብዙ አሉ እንደምታዩት። ወደ እንደ ፒዲኤፍ አድርጌ ፕሪንት ላደርገው እችላለሁ። ኦድ ፔጆችን ብቻ ልለው እችላለሁ። ይሄ ፕሪንት የማድረጉ ፊቸሮች ናቸው። ከስተም ማድረግ ትችላላችሁ። እዚህ ጋር ሞር ሲቲንግ ከፈለጋችሁ የሌተሩ አይነት ምን ይምሰል የሚለውን በሙሉ እዚህ ያለላችሁ። ይሄ ፕሪንቲንግ ፕሮሰስ ስለሆነ ከዚህም ከብራውዘራችሁ ላይ ፕሪንት ማድረግ ትችላላችሁ ነው ፖይንቱ። ነገር ግን እንደምታዩት አሁን ለምሳሌ አንድ ፔጁን ብቻ አይደለም ስፔሲፊክ ለምሳሌ እኔ ይችን አንቀጽ ብቻ ሊሆናል ይችን ፕሪንት ብቻ ማድረግ ብፈልግ ቀጥታ መጣና እዚህ ጋር መጥቼ ፕሪንት ለዋለሁ ማለት ነው። ኮንትሮል ፒ ማለት ትችላላችሁ። እዚህ ጋር ይችን ስነካ ቀጥታ እሷን ብቻ ይኸው አመጣልኝ ማለት ነው። አያችሁት? ፕሪንት እንጂ ሙሉ ፔጅ ብቻ አይደለም ፕሪንት የሚደረገው። በፔፐር የሆነ ነገር ማየት ብትፈልጉ በዚህ መልኩ ፕሪንት አድርጋችሁ በፒዲኤፍም ወይም ደግሞ ወደ ፕሪንተርም መላክ ትችላላችሁ ማለት ነው። ይሄ የፕሪንት ፊቸር ነው። እሷም አለችላችሁ። ሌላኛው ሪዲንግ ሞድ የሚባለው ነው። ይሄኛው ደግሞ ሪዲንግ ሞድ እዚህ ጋር የምትታዩቸው ማለት ነው ያለውን ፊቸር ነው። ይሄን ለምሳሌ ይሄን እያነበብኩ ነው ይሄ ሳይት እና ጥቃቅን ሆነብኝ። ይሄን ለማንበብ በጣም ጥቃቅን ለምሳሌ ይሄኛው ይሄኛው እንደምታዩት በጣም ጥቃቅን ነው ጽሁፉ። ይሄን ማንበብ በጣም ይከብደኛል። ስለዚህ በሪዲንግ ሞድ አድርጌ በትልቁ አድርጌ ማንበብ ፈለኩኝ። ስለዚህ ምንድነው የማደርገው? እዚህ መጣና ሪዲንግ ሞድ ነካዋለሁ ማለት ነው። ሪዲንግ ሞድ ስነካ እንደምታዩት ይችኛው ኢምፓክት ምትለው ያትች ማለት ነው ርዕሷ ኦፍ አርቲፊሻል ኢንተለጀንስ። ይሄን ሴሌክት ስታደርጉት እዚህ ዋናው ሳይት ላይ ያሳያችኋል ጎን በጎን ማለት ነው። ይሄን ማስፋት ማጥበብ ትችላላችሁ። የምታነቡትን እንዳስፋችሁ እንዲህ እያደረጋችሁ ማስፋትና ማጥበብ ትችላላችሁ ማለት ነው። ከዛ በተጨማሪ እዚህ ጋር እንደምታዩት ነው። ፈለጋችሁበት ሄዳችሁ እንዲህ ስታደርጉ የት እንዳለ ያሳያችኋል። እንዲህ ስታደርጉ ያያችሁ አይደል? እዚህ ጋር ያሳያችኋል። በዚህ አሁንም እንዲህ ስታደርጉ እዚህ ጋር ያሳያችኋል የት እንዳላችሁ። ሳይቱ ላይ ራሱ ስክሮል እያደረገ እንዲህ ያሳያችኋል ማለት ነው። ከዛ በተጨማሪ ግን ሪዲንግ ሞድን ሰፋ አድርገን ስናየው በጣም ብዙ ፊቸሮች አሉት ነው። እንግዲህ አንደኛው ዋናው ፊቸሩ እነዚህ ጥቃቅንን በፈለጋችሁበት ሳይዝ ማድረግ መቻላችሁ ነው። እንዴት ነው ሳይዝ ማለት? እዚህ ጋር ይታያችኋል። እዚህ ጋር አይደለ ቴክስት የሚለው አለ። ቴክስቱን መጨመር መቀነስ ትችላላችሁ። እዚህ ጋር አንደኛው ይሄ ነው። እዚህ ጋር እንደምታዩት ቴክስቱን መጨነስ መጨመር ትችላላችሁ እንደምትፈልጉት ማለት ነው። አሁን እየጨመርኩት ነው። ይሄን ያህል መጨመር በቃ አይኔ በደንብ እንዲያይልኝ ከፈለኩኝ ከታብዬ ማነበብ ከፈለኩኝ በዚህ መልኩ አደርገዋለሁ ማለት ነው። ነገር ግን እሱ ብቻ አይደለም፣ ሊንኮች እንዳይሰሩ ማድረግ ትችላላችሁ እዚህ ጋር። ከዛ በተጨማሪ ይሄን እንዲያነብላችሁ ከፈለጋችሁ ይሄን ነክታችሁ እንዲያነብ ማድረግ ትችላላችሁ። ይኸው አሁን ይሄን አያችሁ እናንተ መስማት ከሆነ የፈለጋችሁ። ከዛ በተጨማሪ ቮይስ ሴሌክት ማድረግ ትችላላችሁ። እዚህ ጋር የፎንት ከለር መምረጥ ትችላላችሁ። ፎንት ከለር ማለት የፎንት አይነት መምረጥ ትችላላችሁ። ለምሳሌ ፖፕ ማድረግ ትችላላችሁ፣ የጽሁፉን አይነት ማለት ነው። ይሄ ቴክስቱ ማለት ነው። ወይም ደግሞ ሳንሰሪክ ማድረግ ትችላላችሁ። ወይም ደግሞ ለምሳሌ ሌክሴንድ እንደዚህ አይነት ማለት እንደ ፍላጎታችሁ እናንተ ምን አይነት ማየት ትፈልጋላችሁ የሚላችሁ መርጣችሁ በዛ መልኩ ማድረግ ትችላላችሁ። ከዛ በተጨማሪ ይሄ ባክግራውንዱ ራሱ ጥቁር አድርጌው ነው እንጂ ከለሩን መምረጥ ትችላላችሁ። ለምሳሌ እንደዚህ ማድረግ ትችላላችሁ። ላይት ማድረግ ትችላላችሁ። ወደ ነጭ መቀየር ትችላላችሁ። ዳርክ ማድረግ ትችላላችሁ። የሎ ማድረግ ትችላላችሁ። እንደዚህ እናንተ አይናችሁ ምቾት እንደሚሰጠው ማለት ነው። ብሉ ማድረግ ትችላላችሁ። በፈለጋችሁት አይነት እያደረጋችሁ እንደዚህ ማንበብ ትችላላችሁ ማለት ነው። ይህን እድል ይሰጣችኋል። ከዛ በተጨማሪ በላይኖቹ መካከል ያለውንም እንደዚህ ርቀት ራሳችሁ ዩዝ ማድረግ ትችላላችሁ። በራሳችሁ ስታንዳርድ ማድረግ ትችላላችሁ፣ ማኔጅ ማድረግ ትችላላችሁ። እዚህ ጋር እንደምታዩት የቴክስቶቹን ደግሞ ስታንዳርድ ማድረግ ትችላላችሁ። በጣም ማስፋት ዋይድ ማድረግ ትችላላችሁ። በጣም ቬሪ ዋይድ ማድረግ ትችላላችሁ። ይህ ሁሉ በእናንተ ፍላጎት ይሆናል ማለት ነው። ሪዲንግ ሞድ ለዚህ አሪፍ ናት። እንግዲህ ሪዲንግ ሞድ እዚሁ ማወቅ ያለባችሁ ነገር ለዚህ ለዌብሳይቶች ብቻ ምናምን አይደለም። ለዌብሳይቶች ብቻ ሳይሆን ለምሳሌ ይሄን ላጥፋውና ፒዲኤፍ አለ እዚህ ጋር ለምሳሌ ይሄ ፒዲኤፍ አለ። ይህን ፒዲኤፍ በተለየ መልኩ ማንበብ ጀመርኩኝ ፈለግኩኝ። ይህንንም ወደ ሪዲንግ ሞድ
ምክንያቱም ነጭ ነው አንደኛ። እኔ ነጩን አይኔ ማየት ለምሳሌ አልፈለገም፣ በብላክ እንዲሆን የሚፈልግ ይሆን። ሶ ፒዲኤፍን ደግሞ ብላክ ማድረግ የሆነ ኤክስቴንሽን ምናምን ያስፈልገኛል። ሶ ምን አደርጋለሁ? ቀጥታ እዚህ ሪዲንግ ሞድ ነካለሁ። ሶ ወደዛ ቀየረልኝ ማለት ነው አይደለ? ይኸው እንደምታዩት ወደምፈልገው። ሶ እዚህ ቅድም ያሳየኋቸኋችሁ ሁሉ በሙሉ እያረኩኝ ይህን ፒዲኤፍ ማንበብ ቻልኩኝ ማለት ነው። ይሄ ጸዳ አይደለም? ይቺ የሪዲንግ ሞድ በጣም ጸዴ ባህሪዋ ነው። ሌላኛው ስፔሲፊካሊ ለዴቨሎፐሮች ብቻ ይሆናል እንጂ ይችኛይቱ ደግሞ ዴቨሎፐርስ ቱልስ ትባላለች። ይሄ ስፔሲፊካሊ አንድ ቪዲዮ ያስፈልገዋል፣ ለአብዛኛው ሰው አያስፈልግም። ወደ ዴቨሎፕመንት ዓለም ያላችሁ ግን እንደ አጠቃላይ ሙሉ ለምሳሌ ዝን በኤችቲኤምኤል ኤሌመንቶቹን ያሳያችኋል። ሙሉ ኮዲንግ እያንዳንዷን ማለት ነው እንትን ማለት ትችላላችሁ። እንደምታዩት እያንዳንዷን ማለት ነው ሴሌክት ማድረግ ትችላላችሁ። ኮንሶል ማየት ትችላላችሁ። ይችን በተለያየ ኢለመንት እያደረጋችሁ ማየት ትችላላችሁ። በኮምፒውተር በምናምን እያደረጋችሁ በሞባይል ሶርሱን ማየት ትችላላችሁ። የተለያየ ስክሪፕት ሶርሶች ካሉ የኔትወርክ ኢፌክት ማየት ትችላላችሁ። ለምሳሌ ይህንን ስታደረጉ እያንዳንዷ ኔትወርክ ስትመጣ ታዩታላችሁ። ይኸው እንደምታዩት እያንዳንዱ ማለት ነው ከተለያየ ዶኩ፣ ሲኤስኤሱ ፋይሉ እያንዳንዱ ስታተሱ ማየት ትችላላችሁ። ስክሪፕቱ ሙሉ ነገሩ ማየት ትችላላችሁ። የራሱ የቻለ ቪዲዮ ስለሚያስፈልገው ለአውዲቶ ፐርፎርማንስ፣ ሜሞሪ፣ አፕሊኬሽን፣ ሴኩሪቲ ሁሉንም ነገር እዚህ ጋር ማግኘት ትችላላችሁ ማለት ነው። ይሄ ዴቨሎፐሮች ስፔሲፊካሊ አንድ ቪዲዮ ስለሚያስፈልገው ሰፊ ስለሆነ ልትሆን አሁን ኦኬ። ሶ ምን ትባላለች? ባጭሩ ዴቨሎፐርስ ቱል ይባላል። ይችኛይቱ ደግሞ ምን ትባላለች? ጉግል ሌንስ ናት። ጉግል ሌንስ ደግሞ ሴርች ዊዝ ሌንስ ናት። በጣም አስፈላጊ ነች። የኤአይ ኢንቴግሬሽን ናት። ጥቅሟ ምንድን ነው ካላችሁኝ ለምሳሌ እኔ ምስል አየሁኝና ለምሳሌ የሆነ ምስል ይቺ ምስል ምን ማለት እንደሆነች ፈለኩኝ። ሶ ቀጥታ ምን አደርጋለሁ ማለት ነው እዚህ ጋር መጣና ጉግል ሌንሴን ተጠቅሜ በቀጥታ ይችን ሴርች ማድረግ እችላለሁ ማለት ነው። ምስሏል አያችሁታ በጎን ያመጣልኛል ማለት ነው። ይሄ ኤአይ ፊቸር ነው። ይኸው በዚህ መልኩ ኤአይ ኢንቴሊጀንስ ነው። ተመሳሳይ ምስሎችን ያመጣልኛል። ምን ማለት እንደው ከዛ እዚህ ጋር ቶክ ማጀመር እችላለሁ ማለት ነው። ፎሎ አፕ ኮስችን መጠየቅ እችላለሁ ማለት ነው። ይሄ በጣም ጸድ የሆነ የጉግል ሌንስ ፊቸር ነው። ነገር ግን ለእንደዚህ ብቻ አይደለም፣ ለጽሁፍም ሊሆን ይችላል። ለምሳሌ ይሄ የመጀመሪያው ሱፐርቫይዝድ ለርኒንግ የሚለው አልገባኝም፣ ይሄን አነበብኩትና ይሄን አልገባኝም እንበል። ሶ ቀጥታ ምን ማድረግ እችላለሁ? እሱ እንዲያስረዳኝ ማለት ነው ጉግል ሌንስና ሴሌክት አደርጋለሁ። ከዚያ ያችን ስፔሲፊክ ያችን ጽሁፍ ብቻ ሴሌክት አደርጋታለሁ ማለት ነው። ሶስቱን ሰመራይዝ አድርጎ በዚህ በኩል ያመጣልኛል ማለት ነው። ይኸው እንደምታዩት based on the text provided in the image here is the summary of the key concepts reading እንደዚህ ይልና ሙሉን ሰመራይዝ አድርጎ ከዛ ጋር ተመሳሳይ ነገሮችን ይፈልግልኛል ማለት ነው። ምስል ለመፈለግ አሁን ቴክስትን በዚህ መልኩ ሰመራይዝ ለማድረግ ይጠቅማችኋል። ምስልን የፈለጋችሁትን ምስል ሴርች ለማድረግ ይጠቅማችኋል። ለምሳሌ ይችን ምስል ፈለጋችኋል። ይቺ ምስል የት ነው ያለችው የሚለውን ማወቅ ፈለጋችሁ ይቺ ምስል ማለት ነው። እሷን ሴርች ማድረግ ብትፈልጉ አሁን ይቺን ምስል ቀጥታ ትመጡና እሷን ትነኩና ሴርች ብቻ ታደርጓላችሁ ማለት ነው። እሷን ምስል ምን ማለት እንደሆነች በመጀመሪያ ሰመራይዝ ያደርግላችኋል። ከዛ እሷን የሚመስል ለማምጣት ይሞክራል። ኤግዛክት ማች ራሷን ከሆነ የፈለጋችሁት ይችን ስነኳት ይኸው ያመጣላችኋል። ራሱ ሳይንስ ዳይሬክት ላይ ሆነ አሁን ያለሁበት ሳይት ላይ ያለችው ከዛ ቪጁዋል ማች ከእሷ ጋር ማች የሚያደርግ እሷን የሚመስል ደግሞ ምስሎች ያመጣላችኋል ማለት ነው። ይሄ በአጭሩ ሴርች ዊዝ ኢሜጅ የሚባለው ማለት ነው። ነገር ግን አሁንም ይሄ ብቻ አይደለም። ለምሳሌ ቪዲዮ እያያችሁ ነው እንበል። ይሄን ቪዲዮ እያያችሁ ይሄ ሰውዬ ማን ነው የሚለውን ማወቅ ፈለጋችሁ። ለምሳሌ ይሄ ሰውዬ ቪዲዮ እያወቃችሁ ምን ታደርጋላችሁ? እዚሁ ላይ ሴት ታደርጉና ሰውየው ማን ነው የሚለውን ሰውየውን ካቻፕ ታደርጉታላችሁ። ሰውየውን ኢሜጅ እንግዲህ ሂር ኢዝ ፕሮፌሰር ኦፍ ማትማቲክስ ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ማን እንደሆነ ቶረንስ ታዎ ወዝ አዋርድድ ማን እንደሆነ በቃ ቶረንስ ታዎ እንደሚባል ምን እንደሆነ በምን አዋርድ እንደሆነ ስለ ሰውየው ሙሉውን መረጃ ያመጣላችኋል። ሌሎች ፎቶዎቹን የሰውየውን በዚህ መልኩ ያመጣላችኋል ማለት ነው። የሆነ ቪዲዮ እያያችሁ ማንነቱ ማወቅ ከፈለጋችሁ በቀጥታ ይችን ተነክታችሁ ሙሉ ኢንፎርሜሽን ስለዛ ሰውዬ ማግኘት ትችላላችሁ ማለት ነው። አሁንም እንዳልኳችሁ ስለ ሰው ብቻ አይደለም ይሄ ነገር በጣም ሰፊ ነው ርዕሱ። ለምሳሌ ይቺ እዚህ ጋር የምታዩት ማይክ አለች። ይቺን ማይክ አሁንም ማወቅ ፈልጋችሁ ቀጥታ አሁንም ትመጡና ቀጥታ እንድታደርግ ይቺ በሞባይልም ጉግል ሌንስ የምትባላለች በነገራችን ላይ እሷን ሴርች ታደርጓታላችሁ። ቀጥታ ይችን ማይኳን ብቻ ማለት ነው። ማይክሮፎን ሮድ ፒኤስኤ ፕላስ ፕሮፌሽናል ስቱዲዮ ቡም አርክ ነው ይላችኋል። ሌላው ፎቶቹንም ጭምር ያመጣላችኋል ማለት ነው። ይሄ ኤአይ ፊቸር ነው እንዳልኳችሁ በጣም ጸዲቱ ነው። በተለይ ጉግል ሌንስ በጣም በብዙ ነገር ያገዜ ነው። ከዛ በተጨማሪ አሁንም ይሄን ቪዲዮ እያያችሁ ነው፣ ካፕሽን ከፍታችኋል። ለምሳሌ በአማርኛ ነው ያደረገው። ጽሁፍ እዚህ ጋር ብታዩ ወይም ደግሞ ይሄ ለምሳሌ ቴረስቶ የሚለውን ሰምቲንግ ሰምራይዝ የሚደረግ ነገር ካለ ምናምን ኤኒቲንግ ማድረግ ትችላላችሁ። ለምሳሌ ይሄ ኮሜንት የሆነ ኮሜንቱ እዚህ ጋር ያለው ኮሜንት
የሆነ ምንድን ማለት እንደሆነ ፈልጋችሁ ቀጥታ ምን ታደርጉታላችሁ ማለት ሶሪ ኤግዛክትሊ እሷን ሴሌክት አድርጋችሁ ምን ማለት እንደሆነ በዚህ መልኩ ማየት ትችላላችሁ ማለት ነው። ኦኬ ይሄ አሁን የሰመራይዜሽን ነው እስካሁን ያለው ነገር። ነገር ግን ሌላም ፊቸር አለው። አሁን ይሄው ነገር ሌላ ፊቸር አለው። ፊቸሩ ሌላው ምንድን ነው? ለምሳሌ አሁንም እዚያው ጋር ልሂድላችሁ። እዚህ ጋር ሶ እዚህ ጋር ለምሳሌ ሪኢንፎርስመንት ለርኒንግ የሚል አለ እና ትራንስሌት ማድረግ እንግሊዝኛው ከበዳችሁ እና ትራንስሌት ማድረግ ፈለጋችሁ ሴሌክት ታደረጉና ሙሉውን ማለት ነው። ሶ እሷን ሴሌክት ታደረጓታላችሁ። ይቺ ምንድነው ማድረግ የፈለጋችሁ? ትራንስሌት ማድረግ ፈለጋችሁ ትራንስሌት ታደረጉታላችሁ ማለት ነው። ሶ እንደምታዩት ትራንስሌት ያደርግላችኋል። እኔ ግን ወደ እንግሊዝኛ ስላደረገው እዛው እንግሊዝኛው ላይ ነው ያደረገው። ነገር ግን አሁንም ቆይ እስኪ ትራንስሌት አደረገችው ላይ ምን ታደርጉታላችሁ ማለት ነው። እዚህ ጋር ትራንስሌት ስታደርግ ትራንስሌት እንትኑን ሲቲንጉን ማስተካከል አለባችሁ ወደ አማርኛ። ከዛ በኋላ አማርኛ ትራንስሌት ያደርግላችኋል ማለት ነው። ወደ ምስልም እንደዛው ይቀይርላችኋል ይችኛይቱን ማለት ነው። እዚህ ጋር እንትን ብላችሁ ይችን ምስል ከሆነ ዳውንሎድ ማድረግ የፈለጋችሁት ኮፒ አስ ኢሜጅ ማድረግ ትችላላችሁ። ቴክስቱን ከሆነ ኮፒ ማድረግ የፈለጋችሁትን ኮፒውን ቴክስቱን ኮፒ ማድረግ ትችላላችሁ። ሴርች ማድረግ ካልሆነ የፈለጋችሁት ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ይሄ ሁሉ የምን ፌቸር ነው? የጉግል ሌንስ ፌቸር ነው። በጣም ጸዴቱና ተጠቅሟት። ብዙ ቦታ ተጠቅማችኋለች። ብዙ በተለይ እያነበባችሁ እየሰራችሁ ከሆነ ምናምን ተጠቅማችኋለች ማለት ነች። ኦኬ ሶ ከእሷ ቀጥሎ ደግሞ ትራንስሌት የምትላት እዚህ ትራንስሌት በኤክስቴንሽን መልኩም አለች። ከዛ እዚሁ ፌቸር ላይ አለች። ሁለቱም ጥቅሙ ናቸው። ይቺስ ምንድን ነው ጥቅሙ? አንዱ ፔጅ ትራንስሌት ያደርጋል። ነገር ግን ለምሳሌ አሁን ሪኢንፎርስመንት የሚያደርግ ወይም ደግሞ ለምሳሌ ሪዋርድ የምትባል ቃል አለች እዚህ ጋር ለምሳሌ እሷ ምንድና ክሊክ ሳደርጋት ይኸው ሽልማት አለኝ። ያያችሁት ኤክስቴንሽን ኦፕሽኑ ነው። እሷ ናት ትራንስሌት እያደረገችልኝ። የሆነ ወርድ እኔ ምን ማለት እንደሆነ ካልገባኝ ለምሳሌ እዚህ ጋር ወርድ ብቻ አይደለም አክቹዋሊ አሁን ለምሳሌ ይቺ ዚስ የምትለዋ ይቺ ምን ማለት እንደሆነ ሴንቴንሶች ሴሌክት አድርግለታለሁ። በአማርኛ እነዚህ አይ ሞዴል ወኪል ሽልማት ማቅጣት በማግኘት ሙከራና እንዲህ ብሎ ትራንስሌት ያደርግልኛል ማለት ነው። ታያችሁት? የሆነ ነገር ሳይገባችሁ ማለፍ አትችሉም ማለት ነው። ይኸው በፊት ድሮ አስብ ዲክሽነሪ ከፍተን ቃሉን እንትን ብለን ምናምን 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 ሎት ኦፍ ድካም ነበር አይደለም? ያን አቀለለላችሁ ማለት ነው። ስለዚህ በዚህ መልኩ የሆነ ስፔሲፊክ ቃል ከፈለጋችሁም እንዲህ ክሊክ ስታደርጉት አማርኛውን ያመጣላችኋል። አማርኛ ስላደረኩት ነው። እዚህ ጋር የፈለጋችሁትን ቋንቋ መምረጥ ትችላላችሁ። በነገራችን ላይ የፈለጋችሁትን ቋንቋ የሆነች ስፔሲፊክ የሆነች ሴንቴንስም ከሆነች እሷን በዚህ መልኩ ሴሌክት ታደርጓታላችሁ። እንደዚህ ያደርግላችኋል። አሁንም እንደዚህ የፈለጋችሁትን ሴሌክት እያደረጋችሁ በዚህ መልኩ ትራንስሌት ያደርግላችኋል። ከዛ እየገባችሁ አንደርስታንድ እያደረጋችሁት ትሄዳላችሁ ማለት ነው። ከዛ በተጨማሪ ግን ሙሉ ሳይቱንም ትራንስሌት እንዲያደርግላችሁ ከፈለጋችሁ ወደ እንግሊዝ ለምሳሌ እዚህ ጋር ዲቴክት ላንጉጅ ወደ ብዙ አናዘር ላንጉጅ ለምሳሌ በሆነ ነገር ለምሳሌ በአማርኛ ትራንስሌት አድርግ ብዬ ትራንስሌት ባደረገው ይኸው እንደምታዩት በአማርኛ ሙሉን ትራንስሌት ያደርገዋል ማለት አያችሁት። ወደ አማርኛ ተቀየረ። ይኸው እየተቀየረ ነው። በዚህ መልኩ ማድረግ ትችላላችሁ። ይሄ በጣም አስፈላጊ የሆነች ቱል ናት ትራንስሌት ማለት ነው። ሁለቱም ኤክስቴንሽኗም ይችኛይቱ ቱል በጣም ጠቃሚ የሆነች ቱል ናት ማለት ነው። ከዛ በተጨማሪ እዚሁ ላይ የምናየው ኮፒ ሊክን አይተናል። ፒክቸር ነው። ዩቲዩብ ላይ ቪዲዮ እያያችሁ ከሆነ ደግሞ ይሄ በጣም አስፈላጊ ከሚባሉት ይችኛይቱ እዚህ ጋር ትታያችኋለች። ፒክቸር ወይም ደግሞ ሙዚክ ምናምን ቪዲዮንስ ኮንትሮል ማድረጊያ ነው። ለምሳሌ እኔ ይህን ቪዲዮ እየሰራሁ ሌላ ቦታ በጎን ማየት ፈለጉኝ። ስለዚህ ምን አደርገዋለሁኝ? እዚህ ጋር እንደዚህ ከፍተዋለሁኝ። ከዛ በኋላ እዚህ ጋር ነካና ይችን ፒክቸር ኢን ፒክቸር አደርጋታለሁ ማለት ነው። አያችሁታ? እዚህ ይህን ቪዲዮ እያየሁኝ እኔ የፈለኩትን ስራ መስራት ይችላል። የት ሆነ ቪዲዮ ማለት ነው። እዚህ ጋር ፈለኩበት ቦታ አስቀምጣለሁ። ወይ እዚህ ዳር ላይ ወይ እዚህ ዳር ላይ አስቀምጣለሁ። ይችን ቪዲዮ ወደ ፈለኩበት ቦታ እያንቀሳቀሱ የዩቲዩብ ቪዲዮን ወይም የምንም አይነት ቪዲዮ ሊሆን ይችላል እዚህ ጋር የምሰራበት ቦታ ወስጄ እንትን ማለት እችላለሁ ማለት ነው። ይሄ ምን ይባላል? እቺ እዚህ ጋር ያለችው አቱም ናት። ይችን ስትነኳት ፒክቸር ኢን ፒክቸር ሞድ ትባላለች። እሷን ስትነኳት ያመጣላችኋል። ከዛ በተጨማሪ ላይቭ ካፕሽን መጨመር ትችላላችሁ። ይሄ ላይቭ ካፕሽን ካደረጋችሁት ይሄ የሚያወራው ነገር ይመጣላችኋል ማለት ነው። ይሄው እያያችሁት አይደል? ላይቭ ካፕሽን ትራንስሌት እያደረገ ይሄንን እዚህ ያመጣላችኋል ማለት ነው። እናቁመው አሁን እናጥፋው። በአጭሩ ይች ፖይንት ጥቅሟ ይች ናት ማለት ነው። ትራንስሌት አይደረግ ካላችሁ ወደ ፈለጋችሁት ይሄን መተው ትችላላችሁ። ትራንስሌት ካልፈለጋችሁ ላይቭ ካፕሽኑን ብቻ ከሆነ የፈለጋችሁት ሌሎች ሴቲንጎችም አሉ። እነሱን ገብታችሁ እዚህ ጋር ኤዲት ታደርጓቸዋላችሁ ማለት ነው። ሌንስን አይተናል። ትራንስሌት ከዛ ፒዲኤፍ ላይ ነው። ፒዲኤፍ አኖቴሽን ነው ሌላኛው በጣም አስፈላጊ ነገር ፒዲኤፍ ነው። አንደኛ ክሮም ላይ ከፒዲኤፍ በተያያዘ በጣም ጸደው ነገር ምንድን ነው ካላችሁኝ ይችል ያጥፋ። ይሄ ፒዲኤፍ ለምሳሌ
እስካን የተደረገ ነው ምስል ነው። ወይ እንደምታዩት ምስሉ በአንድ እስካን ተደርጎ እንትን ያለ ነው። ሶ ሌላ ቦታ ብታዩት ይሄ ፒክቸር ስለሆነ ቴክስት ሴሌክት ማድረጋችን። ነገር ግን ማንኛውንም እስካን የተደረገ ኦሲአር የሆነን ፋይል በክሮም ልክፈት ስትሉት ቀጥታ ያው ሴሌክት እንዲደረግ አድርጎ ነው የሚከፍተው። ኦሲአር የሚባል ቴክኖሎጂ ተደርጎለታል ማለት ነው። ሶ እንደዛ ሴሌክት አልደረጋችሁ ምናምን ያለ በጣም ትልልቅ መጽሐፎች ምናምን የድሮ መጽሐፎች እንደዛ አሉ በተለያየ ቦታ በተለይ ቢሮዎች ምናምኖች ላይ እንደዛ ያጋጥማሉ። እና እነሱን በክሮም ብትከፍቱት ቀጥታ እነዚህ ቃላቶችን ሴሌክት ለማድረግ ያደርጋችኋል ማለት ነው። ከዛ በተጨማሪ ግን ልክ ሴሌክት ካደረጋችሁ በኋላ የፒዲኤፍ አኖቴሽኖች ብዙ ጥቅሞች አሉት። እዚህ የፒዲኤፍ ሪደሩ የክሮም የሚገራርሙ ፊቸሮች አሉ። አንደኛው ቀጥታ ለምሳሌ ዳውንሎድ አድርጋችሁት ከሆነ ይሄንን ቀጥታ እዚሁ ላይ ወደ ሴቭ ማድረግ ትችላላችሁ። ወደ ምንለ ወደ ጉግል ድራይቫችሁ ኢሜላችሁ መርጣችሁ ወደ ድራይቫችሁ ሴቭ ማድረግ ትችላላችሁ። ሴቭ ካደረጋችሁት ሴቭ ሆነ ማለት ነው። እንደምታዩት ሴቭ እያደረገ ነው። እኔ ላቁም አረገው በቃ እያችሁታ አረገው ማለት ነው። አሁን ድራይቬ ላይ ብገባ ኦፕን አድርጌ ጉግል ድራይቬ ውስጥ አገኘዋለሁ ማለት ነው። ከዛ ይሁን እንደምታዩት አስገባው። ከዛ በተጨማሪ ግን እዚህ ጋር ዳውንሎድ አለ። ፕሪንት ማድረግ ትችላላችሁ እንዳልኳችሁ በፈለጋችሁበት ቅድም ያሳየኋችሁ ናችሁ። ይሄ የፕሪንቱ አለ። አኖቴሽን እዚህ ጋር አኖቴሽን የምትባል ትችላለች። ይቺ አኖቴሽን ምንድናት? ለምሳሌ ይህን መጽሐፍ እያነበባችሁት ነው። ይህን እያነበባችሁት ነው መጽሐፉን ዶንኬር ስጡት እያነበባችሁ ይችን ከነካችሁ አኖቴት ማድረጊያ ነገር ላ አኖቴት ጥቅሙ ምንድን ነው? እዚህ ጋር እኔ እንደፈለግኩ መጽሐፍ እችላለሁ ማለት ነው። አያችሁት አይደለ? ለምሳሌ ሰከንድ እዚህ ጋር ማስታወሻ መያዝ እችላለሁ። ለምሳሌ ከለር መርጬ አረንጓዴ ላድርገውና እዚህ የፈለግኩትን መርጬ ሲአይኤ ጌት ወይ ምናምን ብዬ እዚህ ጽፋለሁ ማለት ነው። ይሄ መጽሐፍ የራሴን ማስታወሻ እዚሁ ላይ መጨማመር እችላለሁ። እዚህ ጋር እንደፈለጋችሁ ማለት ነው። ይሄ አንዱ ፊቸር ነው። ማጥፋት ስትፈልጉ ወይም ደግሞ ስፔስ መቀየር ስትፈልጉ ልክ እንደዚህ እያደረጋችሁ መቀየር ትችላላችሁ እንደፈለጋችሁ ማለት ነው። እንደፈለጋችሁ ማጥፋት ስትፈልጉ ደግሞ እዚሁ እንትናለች ማጥፋ ያለች እንደዚህ አድርጋችሁ ታጠፋላችሁ ማለት ነው። በዚህ መልኩ ታጠፋላችሁ። ከፒዲኤፍ ጋር በተያያዘ ይቺ የፒዲኤፍ አኖቴሽን በጣም ጸዴ ናት። የታገኝታላችሁ እዚህ ጋር ያለችዋ ማለት ነው። ብዙ ቦታ ላትገኝ ስለምትችል አሪፍ ናት ማለት ነው። አጠቃላይ የጎግል ላይ ያሉት የፕሮዳክቲቪቲ ቱሎች እነዚህን ይመስላሉ። ሌሎችም አሉ። ለአሁን እነዚህ ናቸው። ወደ ቀጣዩ እንሂድ እስኪ። ኦኬ፣ ሌላው ደግሞ ስለ ሴርች ነው። እንግዲህ ሴርች የምናደርጋቸውን ነገሮች እና የምናደርግባቸውን መንገዶች እናያለን እዚሁ ክሮም ላይ ማለት ነው። አሁን ላይ በጣም መልቲ ሞዳል የሆነ ነገር ስለሆነ ሁሉ ነገር አንዱ የምናውቀው ይሄ አድሬስ ቦር ወይም ደግሞ ኦምኒቦክስ ይባላል በነገራችን ላይ ይሄ ወይም ደግሞ እዚህ ጋር የምታዩት ማለት ነው። እነዚህ ናቸው። ይሄ ለቴክስት ነው። ነገር ግን አሁን የተጨመሩት እንደምታዩት እዚህ ጋር ፕላስ ላይ ከሄዳችሁ ኢሜጅ አፕሎድ ማድረግ ትችላላችሁ፣ ፋይል አፕሎድ ማድረግ ትችላላችሁ፣ ኢሜጅ ክሬት ማድረግ እነዚህ የኤአይ ፊቸሮች ናቸው። እነሱንም መጠቀም ይቻላል። ወይም ደግሞ እዚህ ጋር አለላችሁ በድምፅ ለምሳሌ እዚህ ጋር መታችሁ የመጀመሪያው በድምፅ ነው አይደለ? በድምፅ what is AI አያችሁት? what is AI አልኩት። ሴርች አደረገ አመጣ። ኤ ብሎ ነው ያመጣው። ይሄ ቮይስ ሴርች ይባላል። ይሄ እንዳጠቃላይ ይችን አይከኗን በመጠቀም what is AI በዚህ መልኩ ያመጣላችኋል ማለት ነው። እቺ የትኛዋ ናት ማለት ነው? የሴርች ባይ ቮይስ የምትባለዋ ማለት ነው። ነገር ግን ሁለተኛው ደግሞ ምስል ነው። እዚህ ጋር የምታዩት ሴርች ባይ ኢሜጅ የሚባለው ይሄ ደግሞ ኢሜጅ በመስጠቱ ነው። ሊንክ ካላችሁ የሊንክ ትሰጡታላችሁ። አለበለዚያ ደግሞ የሆነ ምስል ኖሯችሁ ያንን ሴርች አድርጎ ከኢንተርኔት እንዳመጣላችሁ። ለምሳሌ አፕሎድ ፋይል ብዬ እኔ እዚህ ጋር የትኛዋን ልጠቀም? ለምሳሌ እዚህ ጋር ክሮም ትላለች። እቺ ምስል ሴርች አድርግልኝ ብዬ ብሰጠው ሴርች ያደርጋታል። ምስሏን ስካን ያደርጋታል። ይችን አጥን የሰጠሁት ወደ ታች ይሄዳል። የመጀመሪያ ኤአይ ኦቨርቪው ይሰጠኛል እንደምታዩት። ዚስ ኢዝ ክሮም ብራውዘር ኢንተርፌስ ነው ይላችኋል። ከዛ በኋላ እሷን የሚመስል ምስሎችን ይኸው በዚህ መልኩ ያመጣልኛል ማለት ነው። ያትች ምስል ትመስለኛለች። በዚህ መልኩ ያመጣላችኋል ማለት ነው። ምስል ነው እዚህ ጋር ሴርች ያደረጋችሁት። በምስል ሴርች ማድረግ ጀመራችሁ፣ በኤአይ በቮይስ ሴርች ማድረግ ችላችኋል። ሌላኛው ይችኛይቱ ኤአይ ሞድ የምትለው አዲስ ፌቸር ይችናት። ኤአይ ሞድ ካላችሁት እዚህ ጋር ይሄን ኤአይ ሞድ ካላችሁት እዚህ ጋር የምጠይቁትን ኤአይ ኦቨርቪው ወይም በኤአይ ነው። ለምሳሌ እዚህ ጋር መጥቼ ሃው ቱ ዩዝ ኤአይ ብዬ እንዲሁ ሴርች ባደረገው የሚሰጣችሁ ኖርማል ጉግል ሴርች ሳይሆን ወደ ኤአይ ኦቨርቪው ይወስዳችሁና ቻት ነው የሚከፍተው። ይታያችኋል። እዚህ ጋር መታችሁ እናንተ ቻት ማድረግ ትችላላችሁ። በዚህ መልኩ ሴርች ያደርግላችኋል ማለት ነው። ሴርች አድርጎ ሰመራይዝ አድርጎ ያመጣላችኋል። ነገር ግን እዚህ ጋር በጎን በኩል ኦል ኢሜጅ ቪዲዮስ ኒውስ የሚሉት አልቀሩም ማለት ነው። እናያቸዋለን።
ኦኬ ስለዚህ ይሄኛው ምን ይባላል ማለት ነው? ኤአይ ሞድ የሚባለው የሴርች አይነት ነው ማለት ነው። ነገር ግን እዚሁ ጋር ሴርች ስታደረጉ የሆነ ነገር ሴርች አደረጋችሁ፣ ለምሳሌ ዋት ኢዝ ኤአይ እዚሁ ጋር መናገር የሚፈልገው ማለት ነው ብላችሁ ሴርች ስታደረጉት እዚህም ኤአይ ሞድ አለችላችሁ በግራ በኩል ወይም እቺ ኤአይ ኦቨርቪው ማለት ሾው ሞር ስትሉት የምታገኙት እቺ የኤአይ ፊቸር ናት። እሷን እዚህ ጋር ዲቭ ዳይፐር ኢን ኤአይ ሞድ ካላችሁት ይችኛይቱ ወዴት ትሄዳለች ማለት ነው? ወደ ኤአይ ሞዱ ወደ ኋላ ትሄዳለች ማለት ነው። ነገር ግን ዋት ኢዝ ኤአይ ብላችሁ ብዙ ሰው ይችን ብቻ ነው የሚጠቀመው። አሁንም ኤክስቴንድ ማድረግ ያለባችሁ ሴርች ስታደረጉ ኦንላይን ብቻ ቴክስት ብቻ ወይም እነዚህ ሊንኮች ብራውዘሮች ብቻ ሳይሆን ኢሜጅ ስትነኩት እዚህ ጋር ኢሜጅ ጋር ነው የሚያመጣላችሁ። ኢሜጅ ሴርች ማድረግ ትችላላችሁ፣ የፈለጋችሁትን ኢሜጅ። ብዙ ሰው ይሄን አይጠቀም። ቪዲዮ ከፈለጋችሁ ስለዛ ስፔሲፊክ ነገር ቪዲዮ የተለያየ ዩቲዩብ ቪዲዮዎችን ሊንኮችን ምናምኖችን ቪዲዮ ብቻ ያመጣላችኋል። ሾርት ቪዲዮ ከፈለጋችሁ ሾርት ቪዲዮ ብላችሁ ሾርት ቪዲዮ ማምጣት ትችላላችሁ። እዚህ ጋር እንደምታዩት ፎረም ሪሌትድ በዚህ በጠየቃችሁ ጥያቄ ላይ የተለያየ ፎረሞችን ለምሳሌ የሬዲት ፎረም፣ የተለያዩ የሪሰርች ሳይቶችን፣ ቋራ እኒህ አይነት ነገሮች የተለያዩ ሴቶች የፌስቡክ ግሩፖች ሊሆኑ ይችላሉ። ፎረሞች እንዳጠቃላይ እስከ የተደረገ ካለ በዚህ በጠየቃችሁ ጉዳይ ላይ ፎረም ስትነቁት እሱን ያመጣላችኋል ማለት ነው። ስለጠየቃችሁት ነገር ኒውስ ወይም አዲስ ነገር የሆነ ዜና ከሆነ የፈለጋችሁት ኒውስ ላይ ትምታላችሁ ማለት ነው። ይኸው እንደምታዩት በቅደም ተከተል ለምሳሌ ይሄን እዚህ ጋር ያመጣላችኋል። ዋን ዳይ ኤጎ የተመጡትን አዳዲስ ዜናዎች ያመጣላችኋል ማለት ነው። ሞር ስትሉት ብዙ ነገር አለ። ወይ ቡክስ መጽሐፍ ለምሳሌ ብትፈልጉ በዚህ ጉዳይ ላይ መጽሐፍ ቡክስ ትሉታላችሁ፣ መጽሐፎችን ብቻ ያመጣላችኋል ማለት ነው። አያችሁት አይደለ? ለምሳሌ አሁንም ደግሞ ማፕ ለምሳሌ ማፕ ሞስት ፕሮባብሊ ለጥያቄ ማፕ አያስፈልገውም። ነገር ግን ለምሳሌ ካፍቴሪያ ኦር ሰምቲንግ ምናምን ብዬ ብል ለምሳሌ ኤአይ ስላልኩት ኢትዮጵያን አርቲፊሻል ኢንቴሊጀንስ ኢንስቲትዩትን ማፕ ላይ አመጣልኝ ማለት ነው። አያችሁት አይደለ? እንደዚህ አድርጋችሁ በተለያየ መልኩ መጠቀም ትችላላችሁ። ፋይናንስ ከፈለጋችሁ ፋይናንስ ትሉታላችሁ። ከዛ በተጨማሪ ሴርች ስታደረጉ ማወቅ ያለባችሁ ቱሎች አሉ እዚህ ጋር። ለምሳሌ ኤኒቪውስ በምን መልኩ ይሁን የሚለውን ፉል ቪው ከሆነ የፈለጋችሁት ፉል ቪው ትሉታላችሁ። በዚህ መልኩ ፉል ቪው ያመጣላችኋል። ነገር ግን እናንተ ፉል ቪው ሳይሆን ኤኒ ቪው በትንሹ እንዲያሳያችሁ ነው የፈለጋችሁት፣ በዚህ መልኩ ታረጋላችሁ። ይሄ እይታችሁ ነው። ከዶክመንት አንጻር ግን ኤኒ ዶክመንት ይሁን ወይስ ቡክ ይሁን እኛ ቡክ ስለመረጥን እዚህ ጋር መጽሐፉ ምን አይነት መጽሐፍ ይሁን ማለት ነው፣ መጋዚን ይሁን ወይስ ኒውስ ፔፐር የሚሆን እሱ ለምሳሌ እኔ ቡክ ከሆነ የፈለጉት ወይም መጋዚን ከሆነ የፈለጉት መጋዚን ሪሌትድ ቡኮችን አረገዋለሁ ማለት በዚህ መልኩ ያመጣልኛል ማለት ነው። ኤኒታይም ይሄ ደግሞ የመቼ ለምሳሌ ኤኒታይም ካልኩት እንደዚህ 21ኛው ሴንቸሪ ነው የ20ኛው ሴንቸሪ ብለው 20ኛው ሴንቸሪ ላይ የተጻፉ እንግዲህ 1989 ላይ የተጻፈ ለማምጣት ይሞክራል ማለት ነው። እነዚህ ማስተር ማድረግ በጣም አስፈላጊ ነው። ክሊር ከሆነ የፈለጋችሁት ክሊር ታደርጉታላችሁ። እንዲህ እያደረጋችሁ ይሄን ሙሉ ፊቸሩን ብትጠቀሙት በጣም አሪፍ ነው ማለት ነው። ሌላኛው እዚሁ ላይ ማወቅ ያለባችሁ ደግሞ ይሄ ኦምኒቦክስ የሚባለው ኖርማል ኦምኒቦክስ ይባላል እንዳልኳችሁ የአድሬስ ባሩ ሌላ ስሙ በጣም ፓወርፉል ነው። ዋት ኢዝ እንደዚህ ብቻ ሳይሆን የሆነ ወይም ደግሞ ዌብሳይት ሊንክ ሰጣችሁት እሱም ብቻ ሳይሆን አዳዲስ ካልኩሌሽኖች ይሰራል። ለምሳሌ ማትስ አሁን ለምሳሌ 200 ሲባዛ በ300 ብትሉት ይሄ እንደምታዩት 60,000 ብሎ አያችሁት፣ እንደ ካልኩሌተር ያገለግላችኋል ማለት ነው። ይችን እኩል ይሆናል ብሎ የመጀመሪያ የሚሰጣችሁ እንደ ካልኩሌተር ሆነ ማለት ነው። ስለዚህ ኦምኒቦክስ እንደ ካልኩሌተር ለማት ካልኩሌተር ይሆናል ማለት ነው። ያው ማባዛት ብቻ አይደለም፣ ሲደመርም ለምሳሌ ሲደመር 400 ብትሉት ይሄ እንደምታዩት 600 ወይም ደግሞ 200 ሲቀነስ 200 ብትሉት ወይም 20 ብትሉት ይሄ እንደዚህ ይሰጣችኋል ማለት 200 ዜሮ ይመጣችኋል ማለት ነው። አያችሁት? በዚህ መልኩ እንደዚህ እያደረገ እንደ ካልኩሌተር ያገለግላችኋል። ከዛ በተጨማሪ እንደ ኮንቨርተርም ልትጠቀሙበት ትችላላችሁ። የሆነ ነገር ኮንቨርት ማድረግ ከፈለጋችሁ ማለት ነው። ለምሳሌ ኮንቨርት የሚደረጉ ምን አሉ? ለምሳሌ ያ $100 ለምሳሌ ዛሬ ስንት እንደሆነ የምትፈልጉ $100 ቱ ብር ኢትዮጵያን ብር ነው አይደለ? ቱ ኢትዮጵያን ብር ኢቲቢ አያችሁታ? $100 ቱ ኢትዮጵያ ብር አሁን ላይ ዛሬ ስንት ሆነ ይላችኋል? 15,600 ኢትዮጵያ ብር ይላችኋል ማለት ነው። ነገር ግን ወደ ሌላ ለምሳሌ ሩፒ ወይም ደግሞ ሳምቲንግ እንደዚህ ሊሆን ይችላል። እንደዚህ ብታደረጉት በዚህ መልኩ ያመጣላችኋል ማለት ነው፣ እዚሁ ላይ ሴርች ባሩ ላይ ማለት ነው። ይሄ ከኮንቨርሽን ነው፣ ከመኒ ኮንቨርሽን ጋር በተጨማሪ ነው። ለምሳሌ ኪሎ ሜትር ለምሳሌ 100 ኪሎ ሜትር ቱ ማይል ብዬ ባረገው አያችሁታ? 100 ኪሎ ሜትር ቱ ማይልስ 62 ማይልስ አያችሁት? የትም ቦታ መሄድ ሳይጠበቅባችሁ ገላገላችሁ ማለት ነው። ወይም ደግሞ ለምሳሌ ፋራናይት ወደ ዲግሪ ሴንቲግሬድ ለምሳሌ 100
ፋህራናይት አይደለም የሚባለው ፋህራናይት ቱ ሴልሺየስ ብዬ ብለው እንደዚህ ባደረገው 37 ሴንቲግሬድ ይላችኋል ማለት ነው። እንዲህ አይነት ነገሮችን ሴርች ለማድረግ ይጠቅማችኋል ማለት ነው። ከዛ በተጨማሪ ዩኒቶችን በጣም ብዙ ዩኒቶችን ለምሳሌ ዋን ምንድን ነው የሚባለው? ለምሳሌ ያ 10 ኪሎ ሜትር ብያለሁ መሰለኝ ኪሎግራም ልበለው ያሁኑ ክብደት ላድርገው ኪሎግራም ቱ ወደ ፓውንድ ወይም ደግሞ ወደ ፓውንድ ሲቀየር ስንት ይሆናል የሚለው ቱ እስኪ ኪሎግራም ቱ ፓውንድ እንደዚህ ላያመጣ ይችላል። አንዳንዴ እንዲህ እያደረጋችሁ ሴርች አድርጉ። ይሄ ኦምኒቤክስ ፌቸር ይባላል። በጣም ጸዴ ፌቸር ነው። እንደ ትንንሽ ነገሮችን ያደርግላችኋል ማለት ነው። እዚሁ ኦምኒቦክስ ላይ ሌላ ማድረግ ከነዚህ ከአነስተኛ ከሆኑ ካልኩሌሽኖች በተጨማሪ አንዳንድ ነገሮችን ሴርች ማድረግ ትችላላችሁ። ምን ለምሳሌ አት ብላችሁ ስትነኩ ኤአይ ሞድን ስፔሲፊካሊ ቅድም ያሳያችሁትን ኤአይ ሞድ ብቻ እንዲጠይቁ ያደርጋችኋል። ሰው እዚህ ብላችሁ አስክ ኤአይ ሞድ አሁን የምጠይቁት ወደ ኤአይ ሞድ ይሄዳል። አት ጀሚኒ ካላችሁ ደግሞ አሁን የምጠይቁት አስክ ጀሚኒ ብላችሁ ነው። አት ሂስትሪ ካላችሁ እስካሁን ካወራችሁ ሊሆን ይችላል። አት ቡክ ማርክ ካላችሁት ከቡክ ማርካችሁ ሊሆን ይችላል። ታብ ካላችሁት ከታቦቻችሁ ሊሆን ይችላል። እነዚህ ደግሞ ሌሎች ፊቸር ናቸው። ሶ አት ስትሉ ያመጣላችኋል። ለምሳሌ እኔ አት ጀሚኒ ብዬ ጀሚኒ ላይ አሁን ተመሳሳይ ዋትስ ኤአይ ብዬ ሴርች ባደረገው ቀጥታ ወዴት ይወስደኛል ማለት ነው? ወደ ጀሚኒ ይወስደኛል ማለት ነው። ሶ እናንተ ሄዳችሁ ጀሚኒ ጉግል ዶት ኮም ብላችሁ ማለት አይጠበቅባችሁም። አት ብላችሁ ጀሚኒ ነክታችሁ ቀጥታ ስጠይቁት ቀጥታ ወደ ጀሚኒ ወስዶ በዚህ መልኩ ይመልስላችኋል ማለት ነው። ይሄ ሌላ ጸዴ ፊቸሩ ነው። ሌላው ደግሞ የምናየው ከፕራይቬሲ እና ሴኩሪቲ ጋር የተገናኙ የግሮም ፊቸር ናቸው። ከዚህ ጋር በተገናኘ የመጀመሪያው የምላችሁ እዚህ ጋር ኢንኮግኒቶ ዊንዶ የሚባለው ኢንኮግኒቶ ዊንዶ አዲስ ነገር ለምሳሌ ኩኪያችሁ ላይ እንዳይመጣ ኩኪ ማለት የሆነ ሴርች ያደረጋችሁ ሂስትሪ፣ ይሄ ለምሳሌ ሂስትሪ ይባላል። ይሄ ሴርች የምናደርገው የሚይዘው ሂስትሪ ይባላል። ከዛ ስቶር አድርጎ ስለሆነ ሳይት ደግሞ ኢንፎርሜሽን የሚይዝ ደግሞ ኩኪስ ይባላል። ሶ ኢንኮግኒቶ ዊንዶ ላይ እዚህ ጋር መታችሁ ክሬት አድርጋችሁ አዲስ ኢንኮግኒቶ ብታዩት እዚህ ጋር ምን ይላችኋል? ባርኔጣ ይላችኋል ዩ ሃቭ ጎን ኢንኮግኒቶ ይላችኋል አይደለ? ሶ ምን ነው ሴቭ የማያደርገው ክሮም አሁን በዚህ ሴዝ ብራውዚንግ ሂስትሪያችሁን በዛ በዋናው አካውንታችሁ ፕሮፋይላችሁ ስለሆነ ብራውዚንግ ሂስትሪያችሁ ይታወቃል። ኩኪው፣ የሳይቱ ዳታ፣ ኤኒ ኢንተርኔት የተደረገ ፎርም ምናምን ይደብቅላችኋል ኢንኮግኒቶ ዊንዶ ማለት ነው። ነገር ግን ዩር አክቲቪቲ ስቲል ቪዚብል ቱ ዌብሳይት ቪዚት አንድ ዌብሳይት ለምሳሌ እኔ ዩቲዩብ እዚህ ጋር ሴርች ወይም ደግሞ ፌስቡክ ኦር ሰምቲንግ የሆነ ሳይት ሴርች ባደርግ ማለት ነው። እዚህ ጋር ለምሳሌ ያሳየኋችሁ ማለት ነው። ይህን ሳይት ሴርች እያደረኩኝ ከሆነ ይህን ሳይት ሴርች ሳደርግ እዚህ ሳይት ላይ የማደርጋቸው ነገሮች ለምሳሌ ይህን ክሊክ ባደርግ የሆነ ቪዲዮ ይህን ክሊክ ባደርግ ስክሮል ባደርግ ምናምን እነዚህ ባለ ሳይቶች እንደ ዴቨሎፐሮቹ አክሰስ ማድረግ ይችላሉ ምን እየሰራው እንደሆነ ስፔሲፊክሊ እዚህ ሳይት ላይ ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ ማወቅ ያለባችሁ ከዚሁ ጋር በተያያዘ ኢንኮግኒቶ ላይ ሊሸፍን የማይችለው ዋይፋይ ከተጠቀማችሁና ኤምፕሎይ ሆናችሁ ለምሳሌ ካምፓኒ ከሆነ ወይም ደግሞ ተማሪ ሆናችሁ ስኩል ውስጥ ከሆናችሁ በዛ ራውተር ላይ እስከሄደ ድረስ ሴርች የምታደርጉት ነገር ቪዚብል ሊሆን ይችላል። አንዱ እሱ ነው። ሁለተኛ አይኤስፒያችሁ ይሄ ኢንተርኔት ሰርቪስ ፕሮቫይደር የሚባለው በእኛ ሴንስ እኛ ሀገር ኢትዮ ቴሌኮም እና ሳፋሪኮም የሚባሉት ማለት ነው። እነሱም ሙሉ ዳታው በእነሱ ጋር ስለሚያልፍ አክሰስ ሊኖራቸው ይችላል ማለት ነው። ኢንኮግኒቶ እነዛን አይከላከልም። ነገር ግን ብራውዚንግ ሂስትሪ፣ ኩኪ ምናምን እንዳይኖር ከፈለጋችሁ መጠቀም ትችላላችሁ ማለት ነው። አንዱ ይሄ ነው። ይሄ ኢንኮግኒቶ ለእንደዚህ አይነት ጥቅሞች ይሆናል ማለት ነው። ሌላኛው ገስት ሞድ እንግዲህ ምናልባት ይሄኛው ከፕሮፋይል በተጨማሪ ማለት ነው። እዚህ ጋር ፕሮፋይላችሁ አለ አይደለ? እዚህ ጋር መታችሁ ገስት ፕሮፋይል ክሬት ማድረግ ትችላላችሁ። ይሄ ደግሞ ያው ነው ብራውዚንግ ሂስትሪ ላይ አይኖርም ምናምን ከኢንኮግኒቶ ጋር ተመሳሳይ ሊሆን ይችላል። ጥቅሙ ምንድን ነው? የሆነ ነገር ፕሬዘንት ማድረግ ስትፈልጉ ለአዲስ ሰው ወይም ደግሞ የሆነ ቦታ ሄዳችሁ አዲስ ኮምፒውተር ልትጠቀሙ ስትሉ ገስት ሞድ ብትጠቀሙ ጥሩ ነው። የተቻለው ክሊን ነው። የነሱ ታሪክ የለበትም። ምንም የነሱ ነገር የለውም። አዲስ ፕሮፋይል ነው ክሬት እያደረጋችሁ ያላችሁ ማለት ነው። ይሄ አንዱ ጸዴ ነገር ነው። የገስት ሞድ ይባላል። ይሄን መጠቀም ትችላላችሁ ማለት ነው። ምንም አያውቅም። ፐርሰናላይዝድ አይደለም እንደማለት ነው። ምክንያቱም አሁን ላይ የምትጠቀሟቸው ይሄ ለምሳሌ እዚህ ጋር መጥቼ ብጠቀም ከኔ ፍላጎት ጋር ፐርሰናላይዝድ የሆነ ነው ሴርቹ ራሱ አሁን ላይ በተለይ ከኤአይ መምጣት ጋር ተያይዞ ማለት ነው። ሁለተኛው ከሴኩሪቲ እና ፕራይቬሲ ጋር የማየው እሱ ነው። ሶስተኛው ክሮም የፓስወርድ ማኔጀር እዚህ ጋር ይታያችኋል። ፓስወርድስ ኤንድ አውቶፊል የሚለው ላይ ስትገቡ ጉግል ፓስወርድ ማኔጀር የሚለው
ይሄ በጣም ጸዴቱ ነው። እዚህ ጋር የምታዩቸው ሙሉ የሳይቶቻችሁና ፓስወርዳቸውን ሙሉ ነገር ስቶር ማለት ትችላላችሁ። ሴርች አድርጋችሁ ለምሳሌ ሰምቲንግ የሆነን ሳይት ሴርች አድርጋችሁ እዚህ ጋር ድብቅ ነው እንደምታዩት የሆነ ነገር ፓስወርድ ማስገባት አለባችሁ ለማየት ብትፈልጉ ሴኩርድ ነው ማለት ነው። አንዱ ጥቅሙ ይሄ ነው። ከዛ በተጨማሪ ቼክአፕ ብትሰሩ ስለ ሳይቶቻችሁ ቼክአፕ ብትሰሩ አናላይዝ አድርጎ ፓስወርዳቸውን ለምሳሌ እኔ እዚህ ጋር እንደምታዩት ወደ 136 ፓስወርድ አለኝ ይላችኋል። ከዛ ውስጥ ኮምፕሮማይዝድ የሆነ ፓስወርድ የለም። ዛት ሚንስ ለሃይኪንግ ተጋላጭ ይሆናል ብሎ የታሰበ ማለት ነው። ነገር ግን 11 ሪዩዝድ ፓስወርዶች አሉ፣ 17 ዊክ ፓስወርዶች አሉ እያለኝ ነው። እነዚህን ነገሮች በማድረግ ይጠቅመኛል ማለት ነው። ማን የጉግል ወይም ደግሞ ይሄ ፓስወርድ ማኔጀር ክሮም ላይ ያለው ማለት ነው። እነዚህን ነገሮች ተጠቀሟቸው። ከዛ በተጨማሪ ፓስወርድን ሴቭ ያደርግላችኋል። እናንተ መሸምደድ ሳይጠበቅባችሁ ይሄ ፓስወርድ ማናጀር ማለት ነው። በጣም ውስብስብ ኮምፕሌክስ የሚባሉ ፓስወርዶችን ከፈለጋችሁ ራሱ ጀነሬት ያደርግላችኋል። ኮምፕሮማይዝ ሲኖር እንዳልኳችሁ እዚህ ጋር አሁን ቼክአፕ እንዳሳያችሁ ኮምፕሮማይዝ ሲኖር ይነግራችኋል፣ ዲቴክት ያደርግላችኋል። የሆነ ነገር ሎጊን ማለት ስትፈልጉ ሴቭ ካደረገው ወስዶ ራሱ ሎጊን አውቶ ፊል አድርጎ ሎጊን ያደርግላችኋል ማለት ነው። ከሴኩሪቲ ጋር በተገናኘ እነዚህ ጸዴ ናቸው። እነዚህን ተጠቀሟቸው ለማለት ነው። ኦኬ ሌላውና ፋይናሉ ደግሞ ኤክስቴንሽን የሚባሉትን ወይም ክሮም ኤክስቴንሽን ልትሉ ትችላላችሁ። እንግዲህ በሌሎችም ማይክሮሶፍት ኤጅ ላይ ከሆነ ማይክሮሶፍት ኤጅ ኤክስቴንሽን ሊሆን ይችላል። ሞዚላ ከሆነ ሞዚላ ላይ እንደዚህ ሁሉም ብራውዘር ላይ ያለ ኤክስቴንሽን የሚባሉ ደግሞ እነዚህ ናቸው። ኤክስቴንሽን ቱሎች ወይም ሶፍትዌሮች ልትሏቸው ትችላላችሁ። በጣም ብዙ አለ፣ ሚሊየንስ ኦፍ ኤክስቴንሽን አለ። ጉግል ዌብ ስቶር ላይ ስትገቡ እዚህ ጋር ገብታችሁ ወደ ታች ስትሄዱ ማኔጅ ኤክስቴንሽን የሚለው አለ። እነዚህ ማለት ነው የምትፈልጉትን አንደኛ እነዚህ ኤክስቴንሽን ቱሎችን አሳያችኋለሁኝ። ከዛ በፊት የሚገኙበትን ይችን ኤሪያ ስትነቁ ሁሉንም ያሳያችኋል። ኤክስቴንሽን ሲላል እዚህ ጋር ፒን የተደረገው ፒን ይሆናል ይመጣል ማለት ነው። ለምሳሌ እዚህ ጋር ከነዚህ ውስጥ ለምሳሌ ኔትወርክ ኢንፎርሜሽን ወይም ደግሞ የትኛውን ላብራላችሁ ቪዲዮ ቪዥን የሚለውን ባበራው እዚህ ጋር ይመጣላችኋል ማለት ነው። ከዚህ የምትፈልጉትን ዴይሊ የምትጠቀሙትን በየሰዓቱ የምትጠቀሙትን ፒን ታደረጓቸዋላችሁ። የማያስፈልጋችሁን ደግሞ አንፒን ታደረጉትና ይቀመጣል። ስትፈልጉ ብቻ እየመጣችሁ እዚህ ትነኩታላችሁ ማለት ነው። አንዱ ይሄ ነው እዚህ ጋር ማወቅ ያለባችሁ። ከዛ በተጨማሪ ከየት እናመጣቸዋለን ለምትሉት ደግሞ ማኔጅ ኤክስቴንሽን የሚለውን እዚህ ጋር ትነኩና እዚህ ጋር እንደምታዩት እነዚህ ያሏችሁ የእናንተ ኤክስቴንሽን ናችሁ። ክሮምስ አት ኤክስቴንሽን ብላችሁ የምታገኙት ናቸው። ነገር ግን ክሮም ዌብ ስቶር ዲስከቨር ሞር ኤክስቴንሽን ከፈለጋችሁ ሞር እዛ ላይ ትገባላችሁ። እዛ ላይ ከገባችሁ በኋላ እንደምታዩት የፈለጋችሁትን ሴርች እያደረጋችሁ እዚህ ጋር በካታጎሪ የፕሮዳክቲቪቲ ነው የምትፈልጉት፣ ላይፍ ስታይል ነው የምትፈልጉት የሚለውን ሙሉውን ሴርች እያደረጋችሁ ኤኒ ክሮም ኤክስቴንሽን ህይወታችንን ያቀለዋል የምትሉትን ሴርች ማድረግ ትችላላችሁ፣ ወይም ደግሞ እንትን ማለት ትችላላችሁ ማለት ነው። ኢንስቶል ማድረግ ትችላላችሁ። እንዴት ኢንስቶል ማድረግ ትችላላችሁ? ለምሳሌ ከዚህ ውስጥ እኔ ሰምቲንግ ለምሳሌ እስኪ ኤአይ ሪሌትድ የሆነው አንድ ኤክስቴንሽን ኤአይ ብዬ ሴርች ላድርግና ከዛ ውስጥ ለምሳሌ አላቀውም እንግዲህ ሰምቲንግ ይሄ አሪፍ ነው ብዬ ሳይድ ባር አለው ብዬ ላስብና ይሄን እናደርገዋለሁኝ። እዚህ ጋር ስለሱ ኢሜጆች ምኖች ያለሁኝ ኦቨርቪው አለው እንዴት እንደሚሰራ እዚህ ጋር እንደምታዩት ተመሳሳይ ነገር አለ። እዚህ ጋር እንደምታዩት ሪሌትድ ነገሮች አሉ። እሱን ከፈለኩት ምን አደርጋለሁ ማለት ነው አርት ክሮም እለዋለሁ። አርት ክሮም ስል ያው ሴኩሪቲ አንዳንዶቹ እንትን ሊሉ ይችላሉ። የሆነ ነገር ትራክ የሚያደርጉ ከመሰሏችሁ ሪሙቭ ታደርጋላችሁ። አድ ኤክስቴንሽን ትሉታላችሁ። አሁን ይሄኛው ልክ አድ ሲሆን እዚህ ጋር ይመጣል ማለት ነው። ይኸው ዳውንሎድ እያደረገ ነው። ይታያችኋል አይደል? እዚህ ዳውንሎድ ኢን ፕሮግረስ። ዳውንሎድ አድርጎ ሲጨርስ እዚህ ጋር ዩዝ ማድረግ ትችላላችሁ ማለት ነው። እዚህ ጋር ይመጣል ማለት ነው። እነዚህ እናንተ ሊስት ውስጥ ይመጣል ማለት ነው። ኦኬ ሶስቱ እስኪያደርግ ድረስ እነዚህ ግን እንዴት ነው የሚሰሩት? ምንድን ናቸው ግን ጥቅማቸው ምንድን ነው ምናምን ካላችሁኝ የተወሰኑ ራፍል የተወሰኑትን ላሳያችሁ። ለምሳሌ እዚህ ጋር እንደምታያቸው ከነዚህ ውስጥ አይፒ የሚላል አይፒ ድሬስ ኤንድ ኢንፎርሜሽን። ለምሳሌ ይችን ኤክስቴንሽን ለምጠቀማታለሁ የሆነ ሳይትን ብራውዝ እያደረኩኝ ስለዚህ ሳይት ከየት ነው ማን ነው የሚለውን ማያቅ ብፈልግ አይፒ አድሬሱን ማወቅ ብፈልግ ይችን ነገር ነካታለሁ ማለት ነው። ይሄ ሁላችሁም ላያስፈልጋችሁ ይችላል። ለሁሉም ሰው አያስፈልግም። ጀስት ሀሳቡን ብቻ ያዙልኝ። ስለዚህ ሳይት ማለት ነው አይፒ አድሬሱን ከሆነ የፈለግኩት አይፒ ቨርዥን ፎሩ እንደምታዩት ይሄ ሳይት እንደሆነ እንደምታዩት እዚህ ጋር ክላውድ ፌር ለንደን ውስጥ እንዳለ ይሄ ሳይት ምናምን ዳውንሎድ አድርጎ ጨረሰ። በነገራችን ላይ ዳውንሎድ አድርጎ ጨረሰ። እዚህ ጋር ይታያችኋል። እዚህ ጋር ይመጣላችኋል ዳውንሎድ ያደረገው። ከዛ በተጨማሪ
እዚህ ጋር መጣችሁ ማግኘት ትችላላችሁ ማለት ነው። እሱን ራሱን ይኸው እዚህ ጋር ይታያችኋል። ቻት ዊዝ ኤአይ ሞዴልስ የሚለው ማለት ነው። ይቺ ማለት ነው እዚህ ጋር መጣችላችሁ። አሁን ዳውንሎድ ያደረጋችሁ አዲስ ስትፈልጉ በዚህ መልኩ ነው ቻት የምታደርጉት ማለት ነው። ኦኬ አሁን እንቀጥል። ምንድነው ያልኳችሁ እያልኳችሁ የነበረው ይሄኛው እንዳልኳችሁ ስለ ሳይት ማወቅ ፈለግኩኝ። አይፒ አድሬሱን አደረግኩት። ለምሳሌ አይፒ ቨርሽን 4 ከሆነ ስለ ኢንሳይቱ አይፒውን ማወቅ ከፈለጉ ስለ ሳይቱ የት ሀገር ለምሳሌ ይሄ ዩናይትድ ኪንግደም ወይም እንግሊዝ አካባቢ ኢንግላንድ አካባቢ ለንደን ነው ያለው ይሄ ሳይት። ሆስቲንጉ የት ነው ሆስት የተደረገው፣ ዶሜኑ ይሄ ነው ምናምን ምናምን ስለሱ ሁኢዝ አጠቃላይ እዚህ ጋር ያሉ ብዙ ዳታዎች ኔትወርኪንግ ምናምን ላይ ካላችሁ ታውቁታላችሁ ምን ማለት እንደሆነ። እዚህ ጋር ያለው እንደምታዩት እዛ ራሱ ሰዎቹ ራሱ የተለያየ የራውተሮቹን በየምናምኖቹ ስለሱ ማየት ትችላላችሁ። ኤኒዌይ አፒ ቨርዥን 6 ብትፈልጉ ልክ እንደዚህ አይኤስፒው ምን እንደሆነ አይኤስፒው አሁን ለምሳሌ የዩናይትድ ስቴትስ ሬጅስትሬሽን ያለ ራይፕ የሚባል ሬጅስትሬ ነው ያለው። ስለሱ ሙሉን ታገኛላችሁ ፋይል እዚህ ጋር። ዶሜን ኔሙ ስፔሲፊካሊ አይኤስፒው ምን ይባላል? ክላውድ ፌር ለንደን የሚባለው ማለት ነው። ዶሜኑ ሳይንስ ዳይሬክት ዶት ኮም እንደሚባል እዚህ ጋር ስለሱ መረጃ አለላችሁ። አያችሁት? እኔ እንደዚህ አይነት ነገሮችን አንዳንዴ ስለሚመስጠኝ ማየት አያለሁ። ይሄ ደግሞ ማይ አይፒ ላይ ስትመጡ ደግሞ የእናንተ ስፔሲፊካሊ አሁን በዚህ ሰዓት ይሄን ሪከርድ በየሰዓቱ አይፒ ይቀየራል ታውቃላችሁ። ስፔሲፊካሊ አሁን በዚህ ሰዓት አይፒ ለምሳሌ ይሄ ነው ማለት ነው። ሳፋሪኮም እየተጠቀምኩ ነው ያለው፣ አዲስ አበባ ኢትዮጵያ ነው ያለው ምናምን ምናምን። ስለሱ ብቻ ሳይሆን ሙሉ ዳታ እዚህ ጋር ቦሌ ምናምን እያንዳንዱ እንትን ያሳያችኋል ማለት ነው። ኦፕሽኖች አሉላችሁ አባውት ምናምን ሙሉ ነገሮችን ስለ እንትኑ ማግኘት ትችላላችሁ። እንዲህ አይነት አሁን እቺ አይፒ ትባላለች። እዚህ ጋር ብትሄዱ ስለ ሳይቱ አያችሁት፣ ስሚላር ዌብ የሚባለው ገብታችኋል። ለምሳሌ ይሄ ሳይት ከዓለም ላይ ያለውን እንትን በየሰዓቱ ምናምን ሙላሉ እንዲህ አይነት ሳይቶች አሉ። ለምሳሌ ይሄ ሳይት ዩናይትድ ስቴትስ ላይ በኃይለኛው፣ ከዛ ኢንዲያ፣ ዩናይትድ ኪንግደም፣ ቻይና ዓለም ላይ ያለውን ራንኪንግ ያሳያችኋል። እዚህ ጋር ብትመጡ ለምሳሌ ከዓለም ግሎባል ራንኩ 357 ነው። ካንትሪ ራንክ እንዲህ ለምሳሌ አሁን ትልቅ ዌብሳይት ለምሳሌ ዩቲዩብ ላይ ሄዳችሁ እዚህ ጋር ሲሚላር ዌብ ብትነኩ አሁን እሱ በጣም ፖፑላር ስለሆነ ከዓለም አንጻር አሁን እሱን ብትሄዱ ይኸው እዩት እንግዲህ መንዝሊ ቪዚቱ 28 ቢሊዮን አካባቢ ነው ይላችኋል። ፔጅስ ፈር ቪዚት ይሄን ያህል አካባቢ ይላችኋል። እንደዚህ ይላችኋል። አሁን እሱ ብቻ አይደለም እዚህ ጋር እንትኖቹን ያሳያችኋል። ምን ምን ከሱ ጋር የተያያዙ ከሱ ጋር ተወዳዳሪ የሆኑ ሳይቶችን ያሳያችኋል። ከግሎባል ራንኩ በዓለም ላይ ዩቲዩብ ሁለተኛ ነኝ ይላችኋል። ካንትሪ ራንኩ ከአሜሪካ ከዩናይትድ ስቴትስ ውስጥ አካባቢ ሁለተኛ ነው ይላችኋል። ካታጎሪ ራንክ በአርትስ ኤንድ ኢንተርቴንመንት ነምበር 1 ነው ይላችኋል። እንዲህ አይነት ዳታዎች በማፕ ላይ ደግሞ በኃይለኛው ተጠቃሚዎቹ አሜሪካ፣ ከዛ እዚህ ብራዚል፣ ከዛ እዚህ አካባቢ ኢንዲያ፣ ከዛ እዚህ አካባቢ ጀርመኒ እንዲህ እያለ ያሳያችኋል ማለት ነው። እንዲህ አይነት ዳታ ከፈለጋችሁ ለምሳሌ ይሄን ሲሚላር ሌሎቹም ልክ እንደዛው አሁን ኖሽን ክለብ የምትሉት የሆነ ነገር ሴቭ ማድረግ ስፈልግ ወደ ኖሽን ይችላል ነካለው። ፐርፕሌክሲቲ እዚህ ጋር የምታዩት ደግሞ ፐርፕሌክሲቲ ኤአይ ናት። እዚሁ ሆኜ ሳልወጣ ኤአይ መጠየቅ በፈልግ ሁ ኢዝ ለምሳሌ እዚህ ጋር ይሄን ዩቲዩብ እያየሁ ቴረንስ ታዮ እያየሁ ነው ያለሁት። ቴረንስ ታዮ ብዬ ሴርች ባደረግ እዚሁ ላይ ፐርፕሌክሲቲ ሴርች አድርጎ ምናምን ስለዚህ እያየሁት ስላለው ቪዲዮ ቴረንስ ታዮ ኢዘን አውስትራሊያ አሜሪካ ማትማቲካ ብሎ እዚሁ ላይ ኤአዩ ያመጣልኛል ማለት ነው። እንዲህ አይነት ነገር እቺ ትራንስሌት ቅድም ያልኳችሁ ናት። የሆነ ነገር ትራንስሌት ማድረግ ነው ስራዋ። የሆነች ወርድ እዚህ ጋር ብትሰጡ ትራንስሌት ያደርግላችኋል። እቺ ቪፒኤን ናት። ቪፒኤን ተጠቀሙ። ይሄ አይኪው እንዲህ እያላችሁ ይሄ ለምሳሌ ኤአይ ነው። እዚህ ጋር ፈለጋችሁ በሳይድ ባር ኤአይ ጋር ማውራት ብትፈልጉ እነዚህ በሙሉ ኤክስቴንሽኖች ናቸው። የምትፈልጉትን ኤክስቴንሽን እንደ ፍላጎታችሁ ሌሎችም አሉ። እዚህ ጋር ያላበራኋቸው የምትፈልጉትን መጨመር መቀነስ ትችላላችሁ ማለት ነው። ኤክስቴንሽን ማለት ይሄን ይመስላል ማለት ነው። እስካሁን አጠቃላይ ያየ ነው እንግዲህ የጉግል ክሮም ላይ በጣም ብዙ ነገር እንዳለ እንደየፍላጎታችሁ ይሄን ሁሉ መጠቀም እንደምትችሉ ለማሳየት ነው። በጣም ብዙ ነው፣ አሁንም አልተነካም። ነገር ግን በዚህ ቪዲዮ ይህን ያህል ካያችሁ ይበቃችኋል። በተለይ ከዚህ በኋላ እያንዳንዱ ብራውዘር ይሄ እስካሁን ያወራኋችሁ ለሁሉም ብራውዘሮች ኦልሞስት ይሰራል ማለት ነው። የስም ለውጥ ምናምን ሊኖር ይችላል፣ ወይም የቦታ ምናምን ለውጥ ሊኖር ይችላል እንጂ ሞዚላም ላይ ይኖራል፣ ማይክሮሶፍት ኤጅ ላይ፣ ኦፔራ ምናምን፣ ሳፋሪ ምናምን ላይ ኦልሞስት ሁሉም ላይ ይሰራል ማለት ነው፣ አይዲያውን ከያዛችሁት ማለት ነው። ነገር ግን አሁን ላይ እንቅስቃሴ ሁሉ እነዚህ ብራውዘሮች ኤአይ ቤዝድ እየሆኑ ሙሉ ለሙሉ ኤአይ ፊቸር። ለምሳሌ ቅድም አይታችኋል ከሆነ ይቺ ጉግል ላይ የምትሰራው ስራ አይታችኋል፣ ኤአይ ፊቸር ነው። ለምሳሌ ይሄን ነገር እዚህ ጋር ነክቼ እንደዛ አድርጌ ስክሪን አድርጌ እንዲህ ሴርች ማድረግ መቻል ነው። በፊት እኮ አይታሰብም። አያችኋል? አሁን እንደዚህ ህይወትን እያቀለለ ነው እና ኤአይ ቤዝድ እየሆኑ ነው። ከጊዜ በኋላ ሴርች ብቻ አይደለም የሚያደርገው ብራውዘሮቻችሁን ኤአይ ራሳቸው የሆኑና የሆነ ታስክ መስጠት ብቻ ይሆናል ስራችሁ ማለት እንደዚህ አድርጉልኝ ብቻ ነው የምትሏቸው ማለት ነው። ኢንተሊጀንት ይሆናሉ። እነሱም በቅርብ ጊዜ መጠበቅ ነው እንግዲህ ሞስት ፕሮባብሊ እየሰሩ ስለሆነ
ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። መልካም ጊዜ